እሺ ሀቡዬ እኔ እና ደህና ናችሁ? ምን አልሽኝ? ምሻ እና ደህና ናችሁ? ዝም ዝም አላችሁ አሉ። ያው ልትጀምር ነው ሱሱ አልኩኝ። ሶሪ አረንጓዴ ልብ ጀምሪ ማሪ አበበች። አካውንቷ ፕራይቬት ሆነባት። ስቶርም አካውንትሽ ፕራይቬት ነው ወይ ዋርኒንግ ሰጥቶሽ ነው ወይ ፕራይቬት ነው? ጎቱ ሴቲንግ ፕራይቬሲ የሚለው ገብተሽ ፕራይቬት የሚለው ናት። ከዛም በኋላ ነው የምናስገባሽ። እሺ ሌትስ ጎ እንቀጥላለን። አይመጣም። ሰላም እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ቪዲዮ ሪምሻል በሌላ ስልክ የከፈትሽው ቪዲዮ አይመጣም። ማርቆስ አይመጣም። ዝም ብዬ ልጀምር። ጀምር፣ ያው ይመጣል። እሺ ሀቡዬ በመጀመሪያ ሁላችሁንም ሰላም ብያለሁ። በመቀጠል ያው ከዚህ በፊት አልመጣም አለ ማስረጃዎች ካላችሁ መናገር ትችላላችሁ። ሌሎች እህቶቻችንን ማዳን ስላለብን እያየ ነው ላይቭ። እሺ ላውራ። አይ ቲንክ እንዳየ እዚህ ጋር ሌሎች ሰዎች እንዳሉ ሲገባው ነው መጥቶ ዋትሳፕ ላይ አልመጣም ያለው። ችግር የለም አውሩ። ኦኬ ያው ባለፈው መጥቼ ታሪኬን ተናግሬ ነበረ። እኔና ማርቆስ ፍቅረኛሞች ነበርን። በመሀላችን ያለውን ነገር መጥቼ ተናግሬ ያለው ነገር ተፈቶ ነበረ የመጣሁት። አንድም ነገሮችን አስተካክለን አብረን ለመሆን፣ ሁለተኛ ደግሞ ካልተስማማን ለመለያየት ነበረ። ያው በመለያየት ሳይሆን በመታረቅ ታርቀን ነበር ማለት ነው። ታርቀን አንድ ላይ ሆነን ያ ላይቭ እንዳለቀ እኔ እንትን እንዳልኩኝ እንደተመለስኩኝ ወደ ውስጥ ብዙ ኢንፎርሜሽኖች ደርሰውኝ ነበር ማለት ነው። እና ከዛ ከደረሱኝ ኢንፎርሜሽኖች ውስጥ የተወሰኑትን አይቼ ባላየው ነው ያለፍኳቸው። የሁሉንም ሰው አስተያየት አልተቀበልኩኝም። እዚህ ጋር ያሉት የሁለት ልጆች አስተያየት ግን ተቀብያለሁኝ። ቴክስታቸው የሆነ ያሳመንኝ ነገር ስላለ ሲያወሩኝ ቁጥራቸውን ሲያስቀምጡልኝ ቁጥራቸውን ተቀብዬ በውስጥ አውርቻቸው ነበር ማለት ነው። እና ምንድን ነው ያወራኋቸው? አንደኛዋ ልጅ ላይክ እንደኔ ጓደኛዋ እንደነበረ እሺ ቀጥይ ማሪ። አንዴ ይቅርታ ሀቡዬ ቆይ። አቡዬ ወይዬ ነጽዬ ወይዬ ኔትወርክሽ እኮ ባስገባሽ ኔትወርክሽ እምቢ አለ ማሬ። ሪም ይኸው ለሪም ነግሬያታለሁ። አሁን ብሩ ልታስገባ ነው። ነገ ጠዋት ይከፈላል ቀራማው። እናቴ አይኖ እናት ነሽ፣ ጨንቆሽ ነው አውቃለሁ። አይዞሽ ሪም፣ አደራ 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 በሰማይ በምድር እሺ። ከዛሬ እንዳያልፍ ነገ ጠዋት ቀራማው ግዴታ መከፈል ስላለበት። እሺ ተመልሻለሁ። ይቅርታ ተጣርቼ ነው። እና አንደኛዋ ልጅ ከጎን ያለችው ልጅ ልክ የመጀመሪያውን ቀን ላይቭ እንደጨረስን ነበረ ያገኘኋት። አንዴ ዜድዬ ዋትሳፕ ላይ ሰምቼሻለሁ። ስሞቹን ላኪልኝ። ደርሶኛል ደረሰኙ። ስሞቹን ላኪልኝ እሺ። አንድ ስም ልከሽልኛል። 5ቱም ትኬት በዛ ስም ይሁን ካልሽ 5ቱም በዛ ስም ቁጥር ተደርጎበት ይደረግልሻል። አይ ሌላም ስም ልካለሁ ካልሽ ላኪ ዋትሳፕ ላይ አይቼዋለሁ። መልእክትሽ ደርሶኛል ማሬ። ቴንክ ዩ። እሺ ቀጥይ። ይቅርታ ስላቋረጥኩሽ። ችግር የለውም። እና አንደኛዋ ልጅ ከጎን ያለችዋ የመጀመሪያው ቀን ላይቭ እንደወጣን ነበረ ያገኘዋት ማለት ነው። እባክሽን አውሪኝ፣ ያው ልታግዘኝ ማለት ነው። ያሳለፈችው ነገር ስለሆነ እኔ ልታግዘኝ እንዳወራት ጠይቃኝ ነበረ። ከዛም ቁጥሯን አስቀምጣልኝ ስለነበረ ማውራት ጀመርኩኝ ማለት ነው። ሳወራት ያልጠበቅኩት ነበር የገጠመኝ ማለት ነው። በጣም ብዙ ቴክስቶች ነበሩ እዛ ጋ የተጻፉልኝ ቲክታክ ላይ ማለት ነው። ግን ከዛ ውስጥ የእሷን ቴክስት ብቻ ነበር የመለስኩት ማለት ነው። ከዛ በቃ ሳገኛት ያላሰብኩት ነገር ይሆናል ብዬ እሰማለሁ ብዬ ያላሰብኩትን ነገር ነበር የሰማሁት ማለት ነው። እና
ሰማዋት። ከነ ማስረጃ ነው የነገረችኝ ነገሮችን ከነ ፎቶዎቹ ከነ ምናምኖቹ ከሱ ጋር የነበራትን ነገር እሷ ላይ ደግሞ ምን ሲያደርስ እንደነበረ እንዴት ስትሰቃይ እንደነበረ ነገረችኝ ማለት ነው። ከእኔን ከማግኘቱ ከአንድ አመት በፊት ነው ይሄ ድርጊት ማለት ነው። በተረፈ ደግሞ እኔ እንደዚህ ከተናገርኩኝ እሷ ያሳለፈችውን ነገሮች ያው በሰፊው እኔ ታሪኩን የእሷን ከማወራ ታስረዳቸዋለች ማለት ነው። ለማስረዳትም ነው የመጣችው። ሁለተኛ ላይ ደግሞ ላይክ በቃ ያንን ሰማዋት። ካስታወሽ የሆነ ጥያቄ ጠይቄው ነበረ ልክ ልንታረቅ ከታረቅም በኋላ ታርቀን ከወጣም በኋላ ምንም አይነት ነገር ሌሎች ሰዎች መጥተው ስለአንተ ቢነግሩኝ ድጋሜ እንድንጣላ አልፈልግም። ከዚህ በፊት የሌሎች ሴቶች ነገር አለክ ወይ? ከሌሎች ሴቶች ጋር የሆነ ግንኙነት አለክ ወይ? ድጋሜ እዚህ ቦታ መምጣት አልፈልግም ብዬው ስለው የለም ያለፈ ታሪክ ነው፣ ግን እራሳቸው እንደዚህ ያደረጉት ምናምን ነገር ብሏል። ያለፈ ታሪክ ነው በሚለው ተዘግቷል። ኦኬ ከዛ እሱን ነግራኝ ነበር። ለዛ ነው ሁለተኛ ቀን እንደዛ ብዬ የጠየቅኩት እሱም ማለት ነው። ከእሷ ጋር የመጀመሪያው ቀን እንደዛ አወራሁኝ። ሁለተኛ ቀን ላይ ደግሞ ጨርሼ እንደወጣሁኝ ታርቀን ማለት ነው ማን እናገኛለሁ? ሁለተኛ ላይ ያለችዋ ልጅ በውስጥ ትጽፍልኛለች ማለት ነው። ስሜንም ታውቀዋለች እሷ፣ እኔን የሚጠራበትን ስም ታውቀዋለች፣ ይነግራታል ስለኔ ማለት ነው። ገባሽ? እሱ በሚጠራኝ ስም ጻፈችልኝና ቴክስት እባክሽን አሁኑ መልሽልኝ፣ እኔም ከአንቺ ጋር ተመሳሳይ ታሪክ ስላለኝ አሁኑኑ መልሽልኝ አለችኝ። ሳይ ይሄ አይደለም አካውንቷ፣ እሱ ከሚነግረኝ ስም ጋራ ተመሳሳይ ነው እዛ አካውንቷ ማለት ነው። ከዛ መለስኩላትኝ፣ ማውራት ጀመርን በዋትሳፕ ማለት ነው። እሺ ምን ነበር ስላት ማርቆስ የኔ ጓደኛ የኔ ፍቅረኛ ነው። አንዴ ይቅርታ። ታዲያ ምን አገባሽ? ያለፈ ታሪክ ለምትሉ ተረጋግታችሁ አዳምጡና ቀኑን ሁሉን ነገር ማስረጃውን ስታዩ የዛኔ ያለፈ ነው ያላለፈ ነው የሚለውን ትሰማላችሁ። አትቸኩሉ። መጨረሻውን ሳትሰሙ አትፍረዱ። ያሉበት ድረስ ነው መጥተው የሚሰጧቸው። ሀቡ ፎቶ ልላክልሽ ዊልቸሩ። አዎ ያሉበት ድረስ ሄደው ነው የሚረከቡት። እሺ መጥቻለሁ። ይቅርታ ሰዎች ቤት ስለሆኑ እየጠሩኝ ስለሆነ ነው። እሺ ደጋግመው እና ምን አለችኝ? ከአንቺ ጋር ተመሳሳይ ታሪክ ስላለኝ ሚውት ሆነሽ እያወራሽ ብቻ እንዳይሆን። ሪምሻ እያወራሽ ነው ከኛ ጋር አይደለም። ሪ የምታወራው በራሷ ስልክ ነው። እሺ ይቅርታ ማርቆስ ቢመጣ ጥሩ ነበር፣ ራሱን ለመከላከል ራሱን እንዲያመቸው። ያን ያልሆነ ነገር ከሆነ ኢዴት ከሆነ ምናምን እያዳመጥክ ነው። ገብተክ ካልሆነ አሁን የሚናገሩትን የሚያቀርቡትን ማስረጃ ሁሉ ውሸት ነው፣ በእኔ ላይ ሴራ ተሲሮብኝ ነው ካልክ ገብተክ ራስን መከላከል ትችላለህ። ካለበለዚያ ግን ለእህቶቻችን መማሪያ ይሆናል። በጣም ብዙ ሴቶች እየተጎዱ ስለሆነ በዚህ ጉዳይ። ስቶርም እባክሽ አካውንትሽ ፕራይቬት ነው፣ ደጋግሜ ነገርኩሽ። ስቶርም ነው ስምሽ ቢላው ሰማያዊ ቢራ አለ ፕሮፋይልሽ ላይ ስምሽ ጎን። አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢ፣ ፕራይቬሲ የሚለውን ንኪው፣ ፕራይቬት የሚለውን አጥፊው፣ የዛኔ ያስገባሻል። ከዛ ውጭ ላስገባሻል። እሺ ሀዊ ከዛ በኋላ ከአንቺ ጋር ተመሳሳይ ታሪክ ነው ያለኝ አሁኑኑ መልሽልኝ አለችኝ። እሺ አልኩ። ና እኔ የምለው ስራ ላይ ከሆንሽ መዳመሽ አጠገብሽ ካለች ቢቀርስ ሌላ ቀን ቢሆንስ ምንድን ነው የሁሉ ስቃይ? የለችም ማዳሜ የለችም። ልጅ ማስተኛ ስላለብኝ ነው፣ ትምህርት ቤት ስላላት ጠዋት፣ ለዛ ነው ጨርሻለሁኝ። እሺ እና ልጅቷ ተመሳሳይ ታሪክ ስላለን እባክሽን ጻፊልኝ አለችኝ። እሺ አልኳትኝ። ማውራት ጀመርን ዋትሳፕ ላይ ማለት ነው። ከዛ ምን ትለኛለች? እኔ እና አንቺ ተመሳሳይ ታሪክ ነው ያለን። ማርቆስ ፍቅረኛ የነበረ የተዋወቅነው ከ1 አመት ከ6 ወር በፊት ነው። ስለዚህ ከኔ ጋራ በእርግጥ አሁን ተለያይተናል። ከተለያየ 3 ወራችን ነው። ይሄ ማለት ከኔ ጋር አብሮ እያለ እኩል ነበር እኔ እና እሷን የሚያወራን ማለት ነው። እኔ እና እሱ 2 አመት ሊሆነው 2 ወር እንደዚህ ይቀረናል መሰለኛ።
እና 3 ወር ሆናል ከተለያየን። ከተገናኘን 1 ዓመት ከ6 ወር ሆኖናል። ስለዚህ እኔ ላይ በጣም ብዙ ነገሮች አድርሷል። ብዙ ይሄ የማይባል ነገሮች አድርሶብኛል። ከዚህ ህይወት እንድትወጪ ነው። መረጃዎችም ከፈለግሽ አለኝ እና ያወራችኝ ታሪክ እኔ እዚህ ጋር መጥቼ የተናገርኩት ታሪክ ጋር ተመሳሳይ ነው። ምንም የተለያየ ነገር የለም። ለእኔ የሚያደርገውን ነገር ያደርጋል። ለእኔ የሚልክልኝ በቃ እንዳለ ተመሳሳይ ነገር ነበር። ለእሷ ምንድን ነው የሚላት? እሷን ሲያወራት ዜድ ማለት ዱባይ ነው የምትል ይቅርታ፣ የኔን ስም ጠርቶ እሷ ማለት እንትን ነው ዱባይ ነው የምትኖረው። በጣም ስለምታፈቅረኝ እንዳትጎዳ ብዬ ነው የማወራት ከእሷ ጋራ እንጂ እኔ አላፈቅራትም። እኔን ደግሞ እሷን ይመጣና ምንድን ነው የሚለኝ? በዛ ሰዓት ፎቶዎቿን ይልክልኛል፣ ስክሪንሹት ምናምን ይልክልኛል፣ የሚያወሩትም ማለት ነው። የአክስቴ ልጅ ናት፣ ያለ አባት ነው ያደገችው እና እኔ ነኝ የማወራት፣ እኔ ነኝ ሁሉን ነገር የማደርግላት። የአክስቴ ልጅ ናት። ስሟን የነግረኝና እሷ ትባላለች፣ የአክስቴ ልጅ ናት እያለ ነበር የሚነግረኝ ማለት ነው። ያው እኔን ፍቅረኛው እንደሆንኩ ግን እንደማያፈቅረኝ እሷን እንደሚያፈቅር ነበር በሰዓቱ የሚነግራት። ለእኔ ደግሞ የአክስቴ ልጅ ናት ነው የሚለው። እንዴት እሷን እንደሚያወራ አላውቅም። ከኔ ጋር 24 ሰዓት ነው የምናወራው። ከእሷ ጋርም ደግሞ 24 ሰዓት እንደሚያወሩ ነው። ማታ ማታ ራሱ ስልክ ክፍት ሆኖ እንደሚያድር እሷ ጋርም እኔ ጋርም ስልኩ ክፍት ነው። እንዴት ሆኖ እንደሆነ አልገባኝም ማለት ነው። እሷ ደግሞ ያላትን ታሪክ ከእሷ ጋር ያሳለፉትን ነገር ተናግራቸዋለች። ሁለቱም ልጆች ይነግሯቸዋል። እኔ እዚህ ጋር የመጣሁትኝ ያው ባለፈው መተን ተስማምተን ብንሄድም ተመልሼ ግን ወደ ቤቴ ስመለስ የገጠሙኝ ታሪኮች እነዚህ ናቸው። በጣም ብዙ ታሪኮች እንዳሉ ነግረውኛል። እነሱ ደግሞ ይናገራሉ ያለውን ነገር ማለት ነው። እሺ ማን ነው ረጅም ጊዜ ከሱ ጋር የቆየው? ከዛ አንቀጣይ አንቺ መጀመሪያ 2 ዓመት ስለሆነ ለአንቺ መጀመሪያ ተናግረሻል። ከዛ ከሁለታቸው ማን ነው ከሱ ጋር ረጅም ጊዜ የቆየው? ከሁለታቸው እችኛዋ ልጅም ያው 1 ዓመት ምናምን ቆይታለች መሰለኝ። ያው ዓመት ምናምን የቆየችዋ ትጀምር ስዊት ናት። 1 ዓመት ከምናምን ወይስ ስዊት ከኔ እኩል ነው? ከኔ እኩል ነበር። 1 ዓመት ከ6 ወር ሲሆናቸው የተለያዩት። ስዊት ከአንቺ እኩል ነው። እሺ ዊ አር ኦፕን። እኔ ላውራ። እሺ ሰላም ነው አቡ፣ እንዴት ነሽ? ሁላችሁንም ሰላም ብያለሁ። በጣም አመሰግናለሁ እድሉ ስለሰጠሽኝ። ለእኔ ሳይሆን የእኔ ዛሬ የ3 ዓመት ታሪክ ነው። ባይዘዌ ችግር የለውም ለእኔ ማለት ነው። እኔ ግን ሌሎች እህቶቼ እንዲተርፉ ፈልጋለሁ። ኮሜንታተሮች ልትሳደቡ ትችላላችሁ፣ ልትፈርዱ ትችላላችሁ፣ ምንም ልትሉ ትችላላችሁ። ግን እኔ ለእኔ ሳይሆን የኔ ታሪክ ኦልሬዲ አልፏል። በምወጣው ተወጥቻለሁ። ግን ለሌሎች እህቶቼ ሊደርስ ይገባል። ምክንያቱም ብዙ ልጆች ሌላ አፕሊኬሽን ላይ ራስ እስከ ማጥፋት ደረጃ የደረሱ ሴቶች አሉ። ዛሬ ሰው ራስ ሲያጠፋ የኔ እናት ያልፋል ምናምን ትላላችሁ በየኮሜንቱ አይደለ? ብትታገሽ እኮ ያልፋል ትላላችሁ። ስንት ሰው እየሞተ ነው ያለው። ገባችሁ? በእንደዚህ አይነት ቆሻሻ አስተሳሰብ ባለው ሰው ማለት ነው። እኔ ማርቆስ ቢመጣና እኔ ፊት ቢያወራ ደስ ይለኝ ነበር፣ ግን አያደርገውም። ምክንያቱም ስራውን ስለሚያውቀው እዚህ ጋር በጣም አፈቀላጤ ስለሆነ የማሳመን ብቃቱ ጥግ ድረስ ስለሆነ ነው። ባለፈውም ያሳምናችሁ በየሪከርደሩ ልጅቷ ስትሰደብ ነበር፣ ብሩን በልታ ምናምናም እየተባለ ግን እንደዛ አይደለም። እኔ ይሄ ነገር ፋሚሊዎቼ ጋር ሁሉ ደርሷል፣ ግን ራሴን አላጠፋሁም። እያየ ስለሆነ ላይቭን እያየ ለእኔ በዋትሳፕ ቴክስት እያደረገ ስለሆነ አላደረግኩትም የምትል ከሆነ እነዚህ ሴቶች የሚያወሩትን ነገር አንተ ካላረግከው እና እዚህ ጋር እያልኩት ነው። እና ግባ እያልኩት ነው። አልገባም እያለ ነው። ኖ ይምጣ፣ እኔ አውረዋለሁ። ዜድ አታውራውም፣ እሱ አታውራውም። ኖ ይምጣ፣ ምንም ችግር የለውም። ማስረጃለሽ? መጀመሪያ ለምታወሪው ነገር ማስረጃ ተልኮልኛል። ማስረጃ ሳይኖር እኔ ቤቴ ገብቶ ማንም እንዲያወራ አልፈቅድም። ሁሉንም ማስረጃ ሲጀመር ሪም ይቅርታ ሳላውቀው የሰውን ስም ለማጥፋት ኦን ፐርፐዝ እመጣለሁ። እዚህ ጋር አልመጣም እኮ አይደለ? እኔ እኮ ነገርኩሽ፣ የኔ ታሪክ ኦልሬዲ ያለፈ ነው። ለእነሱ ስል ነው ይሄንን የማደርገው። ምን አገባኝ ብዬ እኮ ዝም ማለት እችላለሁ። አንቺን ያደረገሽን ንገሪያቸው። ይኸውልሽ ከማርቆስ ጋር በነበርን ሰዓት ላይ ቢጎ የሚባል አፕሊኬሽን አለ። እዛ ላይ ነው የማውቀው። ሳውቀው በጣም መልካም ሰው መልአክ ነው። በጣም ጥሩ ሰው ነው። ላይክ እሷ እንዳወራችሽ በጣም ጥሩ ሰው ሆኖ የቀረበ ሰው ነው። ገባሽ?
አንቺ ደግሞ ሰውን ልታምኝ ትችላለሽ። ሜቢ ጥሩ ሙድ ላይ ላትሆኝ ትችላለሽ። ከሰዎች ጋር የማትገናኝበት ሁኔታ ላይ ልትሆኝ ትችላለሽ። ሰው ስታገኝ እንትን ትያለሽ። የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት 24 ሰዓት ከእናንተ ጋር ቪዲዮ ለሚቆይ ሰው የራቁት ፎቶ አይደለም ምንም ሊያዝ ይችላል። እኔ አስረግጬ ነው የምነግራችሁ። ምክንያቱም ቪዲዮ አይዘጋም። ቪዲዮ 24 ሰዓት 48 ሰዓት አይዘጋም። ለምን እንደማይዘጋ ታውቂያለሽ? በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ በእያንዳንዱ ነገር። እኔ ከዛ አፕሊኬሽን ላይ አስጠፋኝ። ላይክ አበበችን እንዳደረጋት ከሰው ሁሉ ለያት። እናንተ ግን የዛኔ ስትመክሯት ምን አላችኋት? ስላዘናችሁላት ጓደኛ አያስፈልግሽም እሱ የሚልሽን አድርጌ ያላችኋት። እሱ ግን ወደ ራሱ እያመጣው ነው። በጣም ቶክሲክ ያለበት ሰው ነው። በጣም መርዝ የሆነ ሰው ነው። እዚህ ጋር 2 ቀን 3 ቀን ረዳው ብሎ ይሄ እሱ ራሱን ለማግነን ያደረገውን ነገር ነው። እኔ እዛኛው አፕሊኬሽን ላይ እንዳይጠቀም አድርጌ ነው ያባረርኩት። ምክንያቱም እየተከታተልኩት ማለት ነው። እኔ ይህንን ነገር ፋሚሊዎቼ ጋር ሁሉ ደርሷል። ግን አልሞትም። ለምን እሞታለሁ? ህይወት ይቀጥላል። እኔ በማወቅም ባለማወቅም በመሳሳትም ብዙ ነገር ጥፋቶችን አጥፍቻለሁ። ሌሎች እህቶቼ ደግሞ እንደዚህ እንዲሆኑ አላደርግም። ገባችሁ? ለዛ ከኔ ጋር በምናወራበት ሰዓት በጣም እንቀራረብ ነበረ። ስራ ሁሉ ትቼ ነበረ። አሁን እሷም ባለፈው ስልክ ቤት እከፍትልሻለሁ አላት። ለራሱ የሚበላው የሌለው ነው ጀርመን ሀገር ላይ። እኔ 6 ወር ስቀመጥ ያለ ስራ ተቀምጫለሁ። ላይክ ህይወት ላይፍ ነው ብዬ በቃ ጥሩ ሰው ነው ብዬ፣ ግን ጥሩ ሰው መስሎ በታየኝ ቁጥር ሴጣንነቱን የገለጸልኝ ወንድሜ ጋር ማስፈራሪያ፣ እህቴ ጋር ቤተሰቦቼ ጋር ማስፈራሪያ። አሁን ስቶርሚ ብትገባ የ10 ምናምን ሴቶችን ቪዲዮ ነው የላከላት። እሺ ቆይ እንትን ስቶርሚ እኮ አካውንቷ ፕራይቬት ሆኖ ነው። እሺ ቆይ ስቶርሚ ብትገባ ልክፈትላት። ቆይ አንዴ ላስገባት። አንቺ ጋር እንደ ይዘጋዋለሁ ወላሂ ስቶርሚ ጌታን እግዚአብሔርን እያለ ኢሉሚናይቲ ነው ሲጀመር። ድራጉን አጭሶ መጥቶ ጠጥቶ አብሻም ነው። እኔ ፌስ ቱ ፌስ ነበር እሱን የምፈልገው ዛሬ። ሴቶች አትፍረዱ፣ አንዳንድ ጊዜ አትፍረዱ። ላይፍ እንዴት ሊሸውዳችሁ እንደሚችል አታውቁም። ስትፈርዱ ማለት ነው የፈረዳችሁት ነገር ነው እንትን የሚልባችሁ። አሁን ወደ ታሪኩ እንመለስ ውዴ። ታሪኩ እንዴት እንደተዋወቃችሁና ምን እንዳደረገች እዛ አፕሊኬሽን ላይ ተተዋወቅኩኝ። በተዋወቅኩ ቁጥር ከዛ አፕሊኬሽን አስጠፋኝ። ምክንያቱም በሴቱ ተጎድቻለሁ አለብን ማለት የሆነ ትራውማ አለበት። በልጁ እናት የተጎዳው ነገር አለ። እኔ ከዛ በኋላ ነው ልጅ እንዳለው ምናምን ያወቅኩት። ልጅም አለው ጭራሽ? አዎ ልጅ አለው። ወረቀት የለውም ጀርመን ሀገር። እኔ እንዴት ረዳ እንደተባለ ለዚች ልጅ ብር እንዴት እንዳላከላት ራሱ አላውቅም። እንደ አሜሪካ እየተመላለሰ አይደል? የኔ ቆንጆ ምንድነው ሶፍትዌር ኢንጂነር ነኝ ምናምን እኮ ነው የሚለን። ጭራሽ በደረሰበት አልደረሰም። ጭራሽ ፊልም ነው የሰራችሁ። እያንዳንዳችሁን ሸዋሻ ነው የሰራችሁ። ሸዋሸዋ እንዴት ጀርመን ውስጥ የሚያውቀው አበሻ የለም አለ። እኔ ሲጀመር እዚህ ጋር ብቻ ሳይሆን የሚያውቀው አበሻ ልታመጭልን ትችያለሽ። ምንም ችግር የለውም። ሶፍትዌር ኢንጂነር ነኝ የሚከፈለኝ ራሱ 24,000 ዩሮ ነው ምናምን ነው ደሞዝ ያለው። ኧረ ፊልም ነው። በጣም የታወቀ አክተር ነው። የፊልም ኢንዱስትሪው ባየው ጥሩ ነው። በጣም ፊልም ነው። እዚህ ጋር የተሰራው በሙሉ ፊልም ነው። እኔ አበበች ስታለቅስ በጣም ነው የተሰማኝ። ምክንያቱም እኔ ያለፍኩበትን መንገድ አልፋለች። ሰው ሁሉ ፈረደባ መናገር እስኪያቅታት። እሱ ግን አፈቀላጤ ስለሆነ እኔ ረድቻለሁ። ማንንም አልረዳም። የገዛ ቤተሰቡንም አይረዳ ነው። ልጁን አይረዳም። ቆይ እሺ አበበች 25,000 ድርሃም አውጥቶብሻል አላወጣብሽም አንቺ ላይ? ሀቡዬ እዚህ ጋር ማለት ነው እኔ ሳልናገር ያለፍኩት ነገር ባለፈውም ቢሆን ማለት ነው እኔ 25,000 ድርሃም የተባለውን ራሱ እንትን ላይ የተቆራረጠ ቪዲዮ ላይ ሰምቼ በውስጥ ጠይቄው ነበር ማለት ነው። 25,000 ድርሃሙ የምንድን ነው ብዬ ጠይቄዋለሁ። እኔ አንድ ጊዜ 1,600 ድርሃም ልኮልኛል። እኔ አንዱንም ገንዘብ ላክልኝ ብዬው አይደለም ሲጀመር ማለት ነው። ሀቡዬ እዚህ ጋር እንዲያዘልኝ ለኢቃማሽ 8,000 ድርሃም ብቻ ነው የቻለሽ ወይንስ 25,000 ድርሃም ሰጥቶሻል? 25,000 ድርሃም አልቻለኝም። 8,000 ድርሃም ችሎኛል። ከ8,000 ድርሃም በላይ ነው የፈጀው እንትኑ ኢቃማው ማለት ነው። እዚህ ጋር መዋሸትም አልፈልገው። ኢቃማ ከ8,000 ድርሃም በላይ እስከነ ቀራማ መጨረሻ ላይ ቀራማ ድረስ የቆጠረብኝ ነበር እና ቀራማውንም ከፍሎ ኢቃማውንም 2 ጊዜ የተበላሸውን ከፍሎልኛል። ከዛ ውጪ ያሰባቸው ሂሳቦች በውስጥ እኔ እና እሱ ከታረቅን በኋላ ስንነጋገር
የገዛልኝን ስጦታዎች እዛ ይሄን ገዝቼልሻለሁ፣ ይሄን ይዤልሽ ልመጣ ነው፣ ይሄን ይዤልሽ ልመጣ ነው እያለ ልብስ ያሳየኛል፣ ወርቅ ያሳየኛል። 2 አይነት 3 አይነት ወርቆች ያሳየኝ ነበር ማለት ነው። ኦኬ እነዛ ወርቆች እነዛ ልብሶች ለእኔ ነበር የሚመስሉኝ፣ ግን በተመሳሳይ ለስዊትም እንደዛው ነበር የሚልክላ ፎቶ እያነሳ በቪዲዮ የሚያሳያት። ያ እኔ ከሷ ጋር ማውራት ሴት ይላካላ ወጪ ቆጣቢ ነው አንቺዬ። እዚህ ጋር ማውራት ካለብኝ 25,000 ድራም በእጄ እንዳልበላው የበላሁትን ደግሞ አልክድም። በቃ አግዞኛል። ለሌሎች ሴቶች አላገዘም። እዚህ ጋር እሷ 10,000 ድርሃም ይሆናል። ለምሳሌ ከነቀረማው ብታሰብ 10,000 ድርሃም ይሆናል ያወጣው ለይቃማሽ 12,000 13,000 ይሆናል ካልተሳሳትኩ። ስልክም ቢሆን ስጦታ ነው እንጂ ብር አበድሬሽ ነው አላለኝም። እዛ ጋር 25,000 ድራሙ የታሰበው የተገዛልኝ ስልክ፣ የአበሻ ቀሚስ ከኢቃማው ጋር ይመጣልኝ ነበረ። ኦኬ የአበሻው ቀሚስ ታስቦ ስጦታ ነው የገዛልኝ። የአበሻ ቀሚስና ስልክ ቢታሰብ ራሱ ከ12,000 ድርሃም ጋር 25,000 ድርሃም አይመጣም። ግን ያው ማሰብ ትችያለሽ። ስልኩ 5,000 ነው ብሎኛል። አይፎን 16 ነው አዲስ እንደመጣ ነበረ። ቀሚሱ ደግሞ 500 ይሁን 500 ነው። እንደዛ ነው የመጣው። ካልኩሌተር አለኝ አንዴ እኔ 17,000 ምናምን አምጥቼው ብቻዬን ቁጭ ብዬ እንዴ ከየት ነው ይሄንን ሂሳብ ያመጣው? 25,000 ብየዋለሁ። ድርሃም ለኢቃማ ሲደመር 5,000 ድርሃም ለአይፎን 17,000 ሲደመር 500 ድርሃም ለሀበሻ ቀሚስ 17,500 አውጥቶብሻል። ሲያጋግል እኔም እንደዛ ነው ያመጣሁት። ላይፍ ላይም ያለው 25,000 ነው። ለእኔም በዋትሳፕ ቮይስ አለ 25,000 ድርሃም ነው ያወጣሁባት ነው ያለው። እኔ ጠየቅኩት። ስጠይቀው የገዛሁት ወርቅ አለ፣ የገዛሁት ልብስ አለ፣ የገዛሁት ጫማ አለ፣ የገዛሁት 7,500 ድርሃም ጨምሯል። 7,500 ድርሃሙን የጨመረው የገዛሁት ግን ገዝቶት ቤቱ አምጥቶት ነው የሚያሳይሽ ወይንስ እዛው ሱቅ ውስጥ በተሰቀለበት ይሄን ልገዛልሽ ነው ብሎ ነው የሚያሳይሽ? እውነት ለመናገር ሱቅ ይዞኝ ይሄዳል፣ ሊያስመርጠኝ ማለት ነው። ሊያስመርጠኝ ሲሄድ ቪዲዮን ገልብጦ ልብሶቹን ያሳየኛል፣ ጫሞቹን ያሳየኛል። ኦኬ ግን እቤት አሳየኝ እለዋለሁ። ብዙ ጊዜ ልብሶቹን አሳይቶኝ አያውቅም። ያሳየኝ ልብስ አለ እዛው ሱቅ ውስጥ ነው ያሳየሽ። እናቴ አልገዛውም ማለት ነው። እዛው ሱቅ ውስጥ ከሆነ ቤት ውስጥ ካላሳየሽ አልገዛውም። ቤት ውስጥ ራሱ አምጥቶ ቢያሳይሽ በነጋታው ወስዶ ሪፋንድ ያደርገዋል። ይኸውልሽ ሱቅ ውስጥ እንደ አበሻ ሱቅ አይደለም። ከብራንድ ሾፖች ስትገዢ ሪፋንድ አበሻ ነው መመለስ አይቻልም የሚለው እንጂ ደረሰኙ ላይ ይጻፋል። 7 ቀን ሪፋንድ 14 ቀን ኤክስቼንጅ ይላል። ስለዚህ ገዝቶ ዛሬ ቤት አምጥቶ ያሳይሽና ነገ ሾፕ ውስጥ ሪፋንድ ያደርጋል። ገንዘቡ ወደ ባንክ አካውንቱ ይመለስለታል። ገባሽ? ቤት እንኳን ቢያመጣው ግን እሱ ቤትም ካላመጣው እዛው ሱቅ ውስጥ ካሳየሽማ በቃ አሳይቶሽ ይወጣል። ልብሶቹን እዛው ሱቅ ያሳየኛል። ያየሁትን ነገር እናገራለሁ ለእውነት ማለት ነው። ወርቁን ግን እቤት እኔም ውስጤ እንትን ስለሚል አሳየኝ እስኪ ለእኔ የገዛ ከሆነ ወርቅ እለዋለሁ። በጣም ትልቅዬ ወርቅ ነው። ሌላ ደግሞ ትናንሽ ወርቆች ከነቀለበቱ ከነጆሮ ደረሰኙን አሳይቶሻል? የወርቁ ትክክለኛ ወርቅ ለመሆኑ ደረሰኛ አላሳየኝ። ታዲያ ከሺን ላይ ማሪኝ እኔ ማድረጋቸው ግብብዴ ወርቆች አታይም? ከሺን ላይ በ20 እና በ30 ብር ከሺን ላይ ገዝቶ አስቀምጦ ይኸው ወርቅ ገዛውልሽ እያለ ለሁላችሁም ይልክላቸዋል። ሴቶች ብር እንደምትወዱ ወርቅ እንደምትወዱ ልብስ እንደምትወዱ ያውቃሉ። ወንዶች ስስብልታችሁን ስለሚያውቁ በዚህ ነው የሚያጠቋችሁ። ስለዚህ እዚህ ጋር እንዲታወቅልኝ የሚፈልገው እኔ በየኮሜንቱ 25,000 ድራማ ድብና አድርጋ ከበላች በኋላ ላሽ በል እያለችው ነው። በቃ እቺ ገንዘቡ ያልተባልኩት ነገር የለም። ገባሽ? ግን በዚህ አጋጣሚ ደግሜ እመጣለሁ ብዬ አላሰብኩም ነበረ። መጣውኝ። አሁን አንቺ 25,000 ድርሃም በልታ ጠፋች እንዳትባይ ነው ወይስ ታናናሽ እህቶችሽ ይሄ አንቺ ላይ እሷ ላይ እና መግባት ያልቻለችው ከታች አካውንቷን ማስተካከል ያቃታት ስቶርም የብዙ 10 ምናምን ሴቶች ራቁት ፎቶ የተላከላት ልጅ እህቶቻችሁን ለማዳን ነው የመጣችሁት ወይስ? አሁን እሷ ቅድም ተናግራለች። እኔ የኔ ጉዳይ ኦልሬዲ ችግር የለውም። እኔ ራሴን አላጠፋም። ለደረሰብኝ ነገር ጠንካራ ነኝ። አልፌዋለሁ፣ ተጋፍጬዋለሁ። ግን ታናናሽ እህቶቼ እኔ የቀመስኩትን እንዳይቀምሱ ነው ብላ ነው። በቃ ሰው ማለት እኔ ምን አገባኝ ብሎ ማለፍ ይችላል አንድ ሰው። በቃ እኔ ተቃጥያለሁ፣ ድኛለሁ። እኔ በዛ ሰዓት ተቃጥዬ ታክሜ ድኛለሁ፣ አለቀ። ስለሌላው ምን አገባኝ፣ ይቃጠሉ፣ እነሱ የሚቅመሱት የሚል ሰው አለ። ኃላፊነት ደግሞ የሚሰማው ስለ ሰው በመሆኑ ስለ ሰው ኃላፊነት የሚሰማው ደግሞ እንደናንተ ደግሞ በእህቶቻችን ሌሎቹም እንዳይሸወዱ ሌሎቹም እንዳያጋጥማቸው ብላችሁ ለመናገር በመምጣታችሁ አደንቃለሁ። ግን አንቺ ግን ለራስሽ ስትይ ነው መሰለኝ የመጣሽው። እነሱ አይደለም ለራሴ ስል አይደለም የመጣሁት። እኔ 25,000 ድራሙንም ቢወራም ችግር የለውም። በልቼም ከሆነ ባልበላም ቢወራ ችግር የለውም። ለብር ማለት ነው። ብር አላፊ ጠፊ ነው። ገባሽ?
እኔ የመጣሁት ግን እዚህ ጋር የእኔ ታሪክ የኔ ይሆናል ብዬ ጊዜን አቃጥያለሁ። ብዙ ነገር ከብር የሚበልጡ ጊዜ ከብር ይበልጣል። ኦኬ ጊዜን መስዋዕት አድርጌያለሁ። ልጅነቴን እሱ ላይ ጨርሻለሁኝ። ገባሽ? 2 ዓመት ማለት ቀላል አይደለም። በማይረባና በተልካሻ ግንኙነት ውስጥ 2 ዓመት ሙሉ መቆየት ማለት ዋጋ ደግሞ ከፍያለሁ፣ አልቅሻለሁ፣ አንብቻለሁ። የመልኬን ከለር አጥቻለሁ ከማርቆስ ጋር ስለሆንኩኝ እኔ በየቀኑ አነባ ነበረ። ስተኛ አነባለሁ፣ ስነሳ አነባለሁ፣ አለቅሳለሁ። ገባሽ? ስለዚህ መልኬን አጥቼበታለሁ፣ ልጅነቴን አጥቼ እድሜን ጨርሼበታል። 2 ዓመት አቃጥያለሁ ከእድሜ ላይ ከሱ ጋራ። ግን ዞር ብዬ ማለት ነው እዚህ ቤት የመጣሁት ነገሮችን አስተካክለን ነገሮችን ፈተን እንቀጥል ብዬ ነው የመጣሁት እዚህ ቤት ማለት ነው። እኔ በሰዓቱ እንጂ ጸብ ፈልጌ እሱ ላይ እንደዚህ አይነት እንከኖች ለመለቃቀም ሳይሆን ነገሮችን ለማስተካከል ነው የመጣው። በመጣው ሰዓት ግን ምነው ቀደም ብዬ በመጣው ኑሮ ነበር ያስባለኝ። ገባሽ? ምክንያቱም ቶሎ ነው ጊዜው ነው የሚሆነው ማሬ። ፈጣሪ ስለሚወድሽ እንድትድኝ ስለፈለገ ገባሽ? እንድትድኝ ብዙ ወደ አውሮፓ አግብተው ወስደው ከፎቅ ላይ ወርውረው የገደሏቸው አሳብደው የገደሏቸው አሉ። አንቺን ጀርመን ወስዶ ቢያሳብድሽስ ቢገልሽስ? ፈጣሪ እንድትድኝ ስለፈለገ ለመታረቅ ብለሽ አስታርቁኝ ብለሽ እዚህ ስትመጪና ታሪክሽን ስትናገሪ ብዙ ሴቶች በውስጥ መጥተው ማስረጃ ይዘው መጡልሽ አይደል? አዎ በጣም ብዙ ሴቶች ናቸው የመጡት። አልተቀበልኳቸውም። እኔ ላምናቸው በጣም እሱን ከማመን የተነሳ ላምናቸው አልቻልኩም። ገባሽ? ላምን አልቻልኩም። እዚህ ጋር እነዚህም በውስጥ ተቀብያችሁ ማስረጃቸውን ፎቶ እንኳን የሰው ልጅ እኔን ሲያወራኝ ያለው ነገርና የበፊት ፎቶ ማለት ነው። የበፊት ፎቶ ሲላክልኝ በቃ እኔ አልሰበርም። ሰው ነኝ እኮ ቅስሜ ነው የተሰበረው በሱ ማለት ነው። የበፊት ፎቶ የማንን? የበፊት ፎቶ የራሱ ከዌር ኦፕን ጋር በነበረ ሰዓት ከ1 ዓመት በፊት ነው ከ2 ዓመት በፊት የነበረው ፎቶ እና አሁን ላይ እኔን ሲያወራኝ ያለው ገጽታ እንኳን አንድ አይደለም። ራሱን ቀይሮ ነው የመጣው እኔ ጋ እንኳን ሲመጣ። ገባሽ? የዚህን ያክል ራሱን ደብቆ ማለት ራሱን ቀይሮ ማለት በፊት እኔ ራሱ የተላኩልኝ ማስረጃዎች ውስጥ አንድ ቦታ ላይ ጺሙን ሙልጭ ያደርጋል። ሙልጭ ይላል ፊት። እኔ ከኔ ጋር ሲያወራ የነበረው ጺሙ ሙልጭ ያለ ምንም አይነት ሽበት የሌለው ጸጉሩ በቃ ጥቁር ከእሷ ጋር እሷ ደግሞ የላከችልኝ ፎቶ ጥቁር ተቀው እሱ የላከችልኝ ፎቶ ኦሪጂናል ፎቶ ጺሙ ሙልት ያለ እንትን ሽበት ጸጉሩ እንዳለ ሽበት እሷ የላከችልኝ። አዎ ሶ የዚህን ያህል ራሱን ቀይሮ የዚህን ያህል ጠልቆ ዋሽቶኝ ይሄ ፍቅር አይደለም። እውነትም አፍቅሮኝና ወዶኝ እንዳልሆነ ውስጤ በቃ ተረዳ። ከሁለቱ ልጆች ያሉትን ነገሮች ሳይ ማለት ነው። ፎቶ ይውጣ ምትሉ ሰዎች ፎቶን አወጣዋለሁ። ከሱ መልስ እየጠበቅኩ ነው። ቮይሶች እየላከ ነው፣ እየደወለ ነው ቦቲም ላይ። እኔ ደግሞ እንድትደውልልኝ ሳይሆን የምፈልገው ማርቆስ እየሰማኸኝ ነው። እዚህ ጋር እየደወልክ ነው፣ አላነሳውም። ወይስ እየላክ ነው፣ አልከፍተውም። መተክ እዚህ ጋር ገብተህ አብራራ። እነዚህ ሴቶች ከማስረጃ ጋር ነው የመጡት። ከማንም ጋር እንዳያወራ ከኔ ጋር ያወራ። ሀቡ እኮ ይምጣና እኔ አለው ጋር የሚያወራ ከኔ ጋር ያወራ። ይምጣና ይናገር። አብሽሪ ና በኋላ እናንተ ከሄዳችሁ በኋላ ጉዳዩ ካለቀ በኋላ መቶ ለብቻ ይስምኝ አይደለም። እዚህ ጋር አሁን ፍሪ ስለሆንክ ነው። አንዴ ስራ ላይ ነኝ ትለኛለህ፣ አንዴ አልገባም ትላለህ። ስራ ላይ ብትሆን አሁን እዚህ ጋር እየተከታተልክ ለምትደውል ስራ ላይ አይደለም ማታስመስል ና አለው። እኔ ቦቲም ላይ እየደወለ ቦታ ፍሪ ምንም ስራ የለም ቁጭ ብለህ የምትውል ሰውዬ ና እዚህ ጋር እኮ እኔ ማለት ነው እኔ እችኛዋ ልጅ የነገረችኝ ማለት ነው ከበቂ በላይ ነው። ገባሽ? ስዊትን ደግሞ ሳገኘ የስዊት እና የኔ ታሪክ ተመሳሳይ ነው። የእሷን የጠየቅኩትኝ እዚህ ጋር ስለ ፎቶ ስለ ሌሎች ልጆች ራቁት መያዝ ምናምን አላነሳውበትም። ሀውዬ ብሎክ ሲያደርገኝ ማለት ነው ምንም የነገርኩት እኔ በእኔ ላይ እንዴት ቺት ታደርጋለህ ነው ያልኩትኝ። እንደ ደህና ፍቅረኛ ማለት ነው ማለት በአንድ ፍቅረኛ ላይ ሌላ ፍቅረኛ መቼም መያዝ አይቻልም አይደለ? እኔ እንዳልጎዳ በእኔ ላይ ሌላ ፍቅረኛ ይዛ ብሎ ሲያለቃቅስ ነበረ ገስት ላይ። ሌላ ሴት ጋር ያቺ አክስቴ ልጅ ብለህ ከምታወራት የነበረችው ሴት ፍቅረኛ ኮና ተገኘች ስለው ብቻ ነው ብሎክ ያደረገኝ። ሌሎቹ ማብራሪያዎች እንደውም አልነገርኩትም። ገባሽ? የሁልሽም ዶክሜንት አለ እያለ ያለው የሁልሽም ምንም ችግር የለውም። ምንም ችግር የለውም። ሀቡ የኔና የሪምም አለው እንዲ የሁልሽ ጀመር። እኔ አሁን በዚህ መልኩ ብቻ አይደለም ማገኘክ፣ በሌላ አገኛለሁ። ሲዩ
ምንም ችግር የለም። የሁልሽም ዶክመንት አለኝ። አብሽሪ፣ ያንተም ዶክመንት አለ። ወይስ ሁሉ ነገርሽን እልክልሻለሁ አለኝ። እኔ ግባ ምናቸውንም አትላክልኝ አልፈልግም፣ ግባ። ስለዚህ ካለው የእውነት ሪሌሽንሽፕ ነበረው ማለት ነው። ይሄ ማረጋገጫ አይደል? እኔ ኦልሬዲ መረጃዎች ተልኮልኛል። ጋይ እኮ እኛ እኮ ልጆቹም እኮ እነዚህ እኮ እኔ ኦልሬዲ የአሁን ፍቅረኛው ነኝ ብዬ ነው አይደል የመጣሁት። እነሱ እኮ ነበርን እኮ ብለው ነው የመጡት። ፍቅረኛው ነበርን እንደዚህ አጸያፊ ነገር ይዞብን፣ ግን ያለፍነው ታሪክ ነው ብለው ነው የመጡት አይደል? እኔን ለማዳን እኔን ሲመክሩኝ ሲያጽናኑኝ ነበረ። ትክክል አለው ዶክመንት በትክክል አለው። ምንም እኮ እንትን የለውም፣ ጥያቄ የለውም። ይሄ ኖርማል ነው። እኔ የዌር ኦፕን እያወራች ነበር። ስለዚህ እሷ ትቀጥል። ግን ማሬ ማለት ቀጥታ ከተዋወቃችሁ ጀምሮ ምን እንዳጋጠመሽ ብትነግሪኝ ማብራሪያው። ያጋጠመኝ እንዳልኩሽ ስራ በአጋጣሚ አስር ላደርጋ ነበር። እኔ የሁሉም መረጃ አለኝ። ከኔ የሁሉም ስራ አመላቸው በሙሉ አለኝ። ነጋለው ማታ ምልክቻለሁ ያለኝ ዶኪመንቶች ከነ ቴክስታቸው ከነምናቸው ሁሏም ማለት ነው። ሁሏም ገንዘብ በላቸው እንጂ ሌላ ነገር ገንዘብ ጭራሽ ሌላ ማውራት አልፈልግም። ነገር ችግር የለብኝም። ነገ አመጣለሁ። የወልድሽንም ከኔ የወሰደውን 24 ሺህ ብር ኧረ ከልጅቷ የወሰደውን 24 ሺህ ብር ይክፈላት መጀመሪያ። ስለሌላ እርዳታ ትተሽ 24 ሺህ ብር በልተዋታል። ከኔ የወሰደውን 24 ሺህ ብር ይክፈለኝ። ማስረጃ አለሽ ማለት እሱ ብር ሲሰጥ እንጂ ሲበላ አይታወቅም። ለዛ ፈልገዋለሁ። ስክሪንሾት ሞባይል ባንኪንግ ነው። ደረሰኙን ፈልገሽ አምጪልን። 24 ሺህ ብርሽን እናስመልሳለን። አንቺ ካልፈለግሽው እኔ ለሚረዳ ሰው ሰጠዋለሁ። ብራችሁ የማትፈልጉ ሰዎች እያስመለስኩ ለሚረዳ ሰው ሰጠዋለሁ። ሲጀመር እሱ ብር አይሰጥም። ሜቢ ለአበበችም የሆነ እግዚአብሔር ይውጣ ሲላት ነው እንጂ ያስወጣላት ብር አይሰጥም። ይቀበላል ከቻለ። ለእኔ ብርም ሰጥቶኝ ማያውቅም ተቀብሎኝ ማያውቅም። ልጅ እግር ስለሆነች ነው። አይ አበበችን ግን የእውነት ወዷት ነበር። ከሁላችሁም ይቅርታ አልወደዳትም። አንቺ ባለፈው እንደዛ ላይቭ ስትገየውልስ ልታቃጥለው ስትፈልግ ማለት ነው ሲጣሉ ፏ ትልና ላይቭዋን ትከፍታለች። ልብስ ሜካፕ አልወደደኝም። እሱ ሁሉም ለሚያደርገው ነገር ነው። እንዳልኩሽ እኮ ነው። እንዲህ ነው የሚያደርግሽ። ሰው እንዲያይሽ አይፈልግም። ለምን መምጣት ደበረው? እዚህ ብራቸው ከበላ የትኛው ብርክል ላስመልስልን እሱ ጋር ሀቅ ካለ እኔ እኮ አልኩሽ ይህንን ነው። እሱ ሌላ ሰበብ ከምሰጥ ሁለታችሁም ኢኳል እነሱ ብር በልተውኛል፣ በብር አጭበርብረውኛል የሚል ከሆነ መቶ ህዝብ በፊት እኮ ነው 5800 ህዝብ እኮ ነው ይሄን የሚከታተለው። ለከሌ እንደዚህ ብር ሰጥቻታለሁ፣ ለከሌ እንደዚህ ብር ሰጥቻታለሁ ነው የሚለው። ገባሻ? ማርቆስ ብር በልተውኛል ሁላቸውም ብለካላ። ሴቶች ከወንድ ብር ሲበሉ ደስ ይላል። ትሙት ወንድ ሲበላ ነው ያናድዱ። ግን አልበሉትም። ማርቆስ ሁሉም ብሬን በልተውኛል ብለካል አይደል? እና ብርክን ላስመልስልክ። ያው ብርክን የበሉክ ሴቶች እንዳለ እዚህ ጋር ተደርድረዋል። አንተና ከማስረጃ ጋር እኔ ብርህን አስመልስልሃለሁ። እና ያው ወይስ አድርጌለታለሁ። አይመጣም ሀቡ ግዳዩ ስለማይመጣ ነው። ስፔሻሊ እኔ ካለው አይመጣም። መረጃው አለኝ ሲል እኔ በነገርሽ ላይ አሁን በዚህ አያበቃም። እኔ ማለት ነው እንዳልኩሽ ነው። እኔ አንቺ ቤት መጥቼ ማውራቴ አያበቃም። አንቺ ቤት መጥቼ ያወራሁት እዚህ ያዩት ሰዎች ብዙዎቹ ስልኩ መልካም ሰው ነው እሷ እንትን ስላለች ነው ምናምን ብዙ ሰዎች እንደዚህ ሲሉ ኮሜንት ላይ ስላየው ነው ሪከርድ የተደረጉ ላይ። ሁለተኛ ቀንም ሊቭ ላይ መጥቼ አይቻለሁ። እንደዛ ስለሆነ ነው። እኔ በሌላ ሲዝን እንገናኛለን ወይ እናሱ ለእኔ አይደለም። እኔ አሁን ይኸውልሽ እኔ አሁን እርዳታ ላይ እኔ አሁን ማቀሱ እርዳታ ላይ ተሳትፎ ነው። ግን ሰው ቤት ለምሳሌ መማር ቤት እርዳታ ቁጭ ብዬ ገብቶ ቃል ገብቷል ደረሰኝ አላከልኝም። ዋቴ ነው ፊት አውራሪ ቤት ቁጭ ብዬ አንድ ጊዜ እርዳታ ገብቶ ቃል ገብቷል 50 ሺህ በቃ 50 ሺህ ትልቅ ቁጥር ስለሚጠራ በቃ ላይ አከበር ነው። ግን ደረሰኝ አላከም። ስለዚህ አላስገባም ማለት ነው ቃል የገባቸውን ብሮች። ይሄ ውሸት ነው ሲጀመር። የሆነ ቦታ ላይ እንደዚህ ቃል ይገባል አደርጋለሁ ይላል፣ በፍጹም አያደርግም። ቢጎ ላይም እኮ አንድ ውስጥ ነበረች የዛሬ ዓመት አሳድጄን ያስጠፋሁት እግዚአብሔርን የምር የገባበት አጣፍታ ነበረ። አስደውዬ አስመጥቻት እዛ ላይ ቢጎ ላይ የምሰራ እንዲ ጌመር ነበረች። አስጠፍቷት እኔ እሰጥሻለሁ የምታገኘውን ብር ብሎ አስጠፍቼ ነው ከዛ አፕሊኬሽን እኔ አስጠፍቼዋለሁ። በፍጹም ነው ማይጠቀማት። የትኛውም አፕሊኬሽን ላይ ማንኛውም ሴት አትታለልም። እኔ በሪል ላይፉ ደግሞ ገና እንገናኛለን። ሲዩ ዚያዘር ሳይድ ማርቆስ እየሰማ ከሆነ
እሺ አለው እየሰማ በዋትሳፕ መልስ። አሁን አንቺ ምንም ችግር የለም። ፐርሰናል ነገር ማለት ምን ቢያደርግሽ ነው እንደዚህ እየተከታተልሽ የምትበቀዩ? ምን እንዳደረገሽ ለምን በግልጽ አትነግሪንም? ተዋወቃችሁ? ተዋወቅን። በሰዓቱ እኔ ስራ ላይ አልነበርኩም። ሴትዮ የትራቭል አድርጋ ነበር ወደ ሌላ ቦታ እና ኢጃዛ ቤት ነበርኩኝ። እኔ ዱባይ ነው የምኖረው። ኢጃዛ ቤት ነበርኩኝ። ከኢጃዛ ቤት ያሉት በሙሉ ሰው አስገለለኝ። ከሰው ጋር ላወራ፣ ከሰው ጋር ልጫወት፣ ከቤት አልወጣ፣ እስረኛ ማለት ነው። ስልክሽ አይዘጋ 24 ሰዓት። ገላይ ልታጠብ አትታጠቢ፣ እንደዚህ ሉን አይሆንም። ዘሁል ታይም ከእሱ ጋር ነው የምታወሪ። ከዛ እንደዛ ሆነው አንድ ቀን እኔ ልብስ እየቀየርኩኝ ቪዲዮ ያዘብኝ። ከዛ ምን ማድረግ ጀመረ? በሱ ቪዲዮ ምን ላይ መሰለሽ? ወንድሜ ጋር ከኔ ጋር የሆነ ነገር ሲፈልግ ወንድሜ ጋር ይደውልና የእህትክ እንትን እኔ ጋር አለ ስልክልክ እንዳደነግጥ ይለዋል። ከዛ ኧረ ብራዘሬን አትክተተው እንደዚህ አይነት ቦታ ላይ ፕሊስ፣ እንደዚህ አይነት ነገር ላይ ወንድሜን አትክተተው ይደብራል፣ ታናሽ ወንድሜ ነው ስለው እኔ ልንገርሽ ይለኛል። እኔ ኢሉሚናይቲ ነኝ፣ አላህ አለ አልልም፣ እግዚአብሔር አለ አልልም፣ ለሰው አራራም። አንቺ ታንቀሽ እንድትሞች ነው የምፈልገው፣ እናትሽ እንድትታነቅ ነው የምፈልገው ይለኝ ነበር። ከዛ እነዛ ሆነ። በጣም ብዙ ነገሮች ተፈጠሩ በመካከላችን። በቃ እኔ እንትን አልኩኝ ሀቡዬ፣ በራሴ በጣም ብዙ ሬዚስታንስ አጣሁኝ። በቃ አልተኛም፣ ከሰው ጋር መብላታች ማውራታች፣ በቃ በጣም በሽተኛ ሆንኩኝ። ዲፕሬሽን ማለት ነው በኃይለኛው። በቃ ዲፕሬሽን ውስጥ ገባሁኝ። እኔ ግን እንደዛም ሆኜ እያየኝ ይሄ በማልቀስ ብዛት አይኔ ጠፍቶ መልኬ ሁሉ ነገሬ ራሴን አጥቼ ዱባይ ያለው አልመስልሽም ነበረ። ከሰውነት ጎዳና ወጥቼ ምንድነው ምክንያቱ? ከመቼው ከፍቅር ወደዛቸው የተሸጋገራችሁበት ምክንያት ምን ጠይቆሽ? አንደኛ ነገር እኔን ሲተዋወቀኝ በሌላ ሰው ፎቶ ነበር የተዋወቀኝ። ወይኔ ጉዴ! ልክ እንደሷ በሌላ ሰው ፎቶ ነበር የተዋወቀኝ። ወይኔ ልክ እንዳበበች። አበበችንም እኮ በሌላ በባለ ትዳር ሰውዬ ፎቶ ነው የተዋወቃት። ያ በሌላ ሰው ፎቶ ነው አንቺንም የተዋወቀች? አዎ በሱ ልጅ ፎቶ ነው። ብዙዎችን በሱ ልጅ ፎቶ ነው የሚያታልለው። በራሱ ያፍራል። ለምን? የዛ ልጅ ፎቶ መልክ ከማርቆስ በጣም ይሻላል። ያ በጣም ልጅ ነው እኮ በጣም የ23 የ24 ዓመት ልጅ። ይሄ እኮ ትልቅ ሰውዬ እኮ ነው። አራው ሽበቱን አባባ ቢኒያም አብሽሪ አለውልህ። ገባ። ቢኒያም ደግሞ ማን ነው? እሱ ነው ቢኒያም ጌታቸው ነው ስሙ፣ ትክክለኛ ስሙ። ማርቆስ አይደለም? አይደለም። ቢኒያም ሆኖ ነው አንዴ ወላይ አንዴ እግዚአብሔርን የሚለው። ኢሉሚናይቲ ነው፣ ሃይማኖት የለውም። ለዛ እኮ ነው እኔ ፌስ ቱ ፌስ ከኔ ጋር ያወራ ያልኩሽ። አበበችና ልጅቷንማ ኮንትሮል አድርጓቸዋል፣ እንደኔ አያወሩም። እኔ ምክንያቱም ብዙ ደረጃ ሄዶ እየሄደ እንኳን እያሳደድኩት ስለሆነ ነው ከኔ ጋር ማያወራው። እስቲ ለእኔ እስካሁን ቢመጣ ራሱ እኔ ዌልካም መቀበል። ፎቶውን ለጥፌ ነው ቪዲዮ የምሰራው። ካልመጣ ነግሬዋለሁ። ስሪ፣ ለሁሉም ሰው ለማንም ሰው ለሁላችሁም ትምህርት ይሆናል። የማታውቁትን ሰው አታውሩ፣ በሰውም አትፍረዱ። ሁላችንም ቤታችን እስኪያንኳኳ ድረስ መጠበቅ የለብንም። በነገራችን ላይ በአንድም በሌላ ሰው ሊሸወድ ይችላል። ፈራጅ ከመሆናችን በፊት መጀመሪያ እንስማ። የዛኔ አበበች ላይ ሁላችሁም ተረዳችሁበት። እሱም ግን እንደ ቅዱስ ነው ያያችሁት። ቅዱስ ነው ምናምን ነው አይደለም። ኢሉሚናይቲ ነው፣ አዘኔታ የለው። ምክንያቱም በልጁ እናት በጣም አቢዩዝ የተደረገ ሰው ነው። ዊዛውት ሪዝን ነው የሚበቀልሽ። ራሷን ልታጠፋ የነበረች ሴት እንዳለች ሁሉ አውቃለሁ። ኮማ ውስጥ ሁሉ የገባች ሴት ነበረች። ራሷን ለማጥፋት ሞክራ። አዎ አሜሪካ የምትኖር። አሁን ፎቶውን ባደርግ እኮ ብዙ ሴቶች አውቀዋለሁ ብለው ሊመጡ ይችላሉ። ግን ፎቶውን አይጠቀምም። እናንተ ብቻ ናችሁ በአካል ማለት በጣም ብዙ ጊዜ አብረው የቆየችን ሴት ነው ቪዲዮ ኮል የሚያወራትን ሴት ነው መልክ የሚታየው። ለምሳሌ ከአንቺ ጋር 24 አወር ቪዲዮ ኮል ያወራል። 24 አወር በእያንዳንዱ ለሁሉም ሴቶች እንደዛ ነው። ከአበበች ጋር እንዴት በ24 ሰዓት ውስጥ እንዴት አንድ ሰው ነው ባይዘዌ ስራ አለኝ የሚልሽ? አሁን ስራ ኑሮት አይደለም፣ ስራ የለውም። አንዷን ስራ አለኝ ሲል አንዷን ያወራል። አንዷን ስራ አለኝ ሲል ከአንዷ ጋር 2-3 ስልክ ነው ያለው። ገባሽ? ራሱን ጥላውን እንኳን ስለማያምን ሲም ካርድ በየጊዜው ነው የሚቀያይረው። እኔ ራሱ በእርዳታ ካወቅኩት 3 ጊዜ ቁጥር ቀይሯል።
ማለት ነው ባይዘዌ ማለት ነው። ይቅርታ ስላቋረጥኳችሁ ማለት ነው። ብዙ ሴቶች ያወራል ያለችው ጋር ማለት ነው። እኔም የተረዳሁትኝ አሁን ነው። እኔ ባለፎቶ ልጅ ጋራ ፊት ለፊት ተገናኝቻለሁ፣ በቪዲዮ ኮል አውርቻለሁ ብዬሻለሁ፣ ከነ ፍቅረኛው ቁጭ ብሎ በዛ ጥያቄ በጣም ኢምፖርታንት ጥያቄ መመለስ ስላለብኝ ነው። ከይቅርታ ጋር የኮመንት ከሄድ አላገኘውም። የት በቪዲዮ የሚያወራቸው ከሆነ ለምን በሌላ ሰው ፎቶ ይጠቀማል? ሳራዬ መጀመሪያ ሲተዋወቃቸው በሸበላ ያንግ ወጣት ቆንጅዬ የሚያማልል ጎረምሳ ፎቶ እየላከ ፕሮፋይል አድርጎ ያሰምጣቸዋል። ልክ መስመጣቸውን ሲያረጋግጥ ነው በትክክለኛ ማንነቱ የሚመጣው። ሰውየው ሽማግሌ ነው። ፎቶውን አወጣዋለሁ፣ ግን መጀመሪያ እሱ መጥቶ እዚህ ጋር ይነጋገር ከኛ ጋር። ገባችሁ? ዋትሳፕ ላይ ፕሊዝ አይ ሃቭ ወርክ ስላለኝ ነው። በጽሁፍ አንዴ በቮይስ እመጣለሁ፣ የእነሱን ፋይል ዘረግፈዋለሁ፣ ይዤልሽ እመጣለሁ። ሀቢባ እስከ ነገ ብቻ ታገሽኝ ምናምን እያለ ነው። ግን እየሰማ ነው። እዚህ ጋር አለ፣ እዚህ ጋር እየሰማ በዋትሳፕ መልስ እየሰጠኝ ነው። ያው አሁን ለሚለው ነገር እንዴት ነው እየሰማክ በዋትሳፕ መልስ የምትሰጠኝ? እኔ ግን የምር ፎቶ ክንደጥፌ ቪዲዮ እሰራለሁ። ምክንያቱም እህቶቼን የማዳን ኃላፊነት ስላለብኝ እንዲጠነቀቁ ከአንተ እንዲጠነቀቁ። የልጁንም መለጠፍ ከፈለግሽ በዚህ ፎቶ የሚያወራችሁ ልጅ ብለሽ መለጠፍ ከፈለግሽ ልጁን አስፈቅደሽ መለጠፍ ትችላለች። ብዙ ጊዜ በዚህ ፎቶ እየተጠቀመ የሚያወራችሁ ልጅ ይሄ ነው እና ሴቶች ተጠንቀቁ፣ እንደዚህ ያደርጋል፣ ይኸው ማስረጃዎች ብዬ እኔ ማስረጃዎች ተልከውልኛል፣ ምን እንደሚያደርግ ሴቶችን እንዴት እንደሚያደርግ። ይሄኔ በሱ ራሷ ያጠፋች ሴት እኮ ትኖራለች እኛ ሳናቅ። ያ ሊኖሩ ይችላል። አንቺ አሁን ጥንካሬሽ ነው እንጂ ከፖስተተብሽ በኋላ ራስሽን ያላጠፋች ለቤተሰብ ልኮብኛል። እዚች ልጅ ራሱ ቤተሰቦቿ ጋር አየሽ። አሁን አንቺ ምናልባት ራስሽ ላይ ስለሰራሽ ፐርሰናሊቲሽ ስትሮንግ ስለሆነ ራስሽ ላይ ቀድመሽ ስለሰራሽ ይሄንን አለፍሽው። ስስ ፐርሰናሊቲ ያላት ሴት ደግሞ ራሷን ታጠፋለች። ብዙ ሴቶች ራሳቸውን እያጠፉ ነው። በእንደዚህ አይነት ወንዶች ራሳቸውን ከፎቅ ላይ እየጣሉ ነው። በእንደዚህ አይነት ወንዶች መርዝ እየጠጡ ነው። ብዙ የ17 ዓመት የ19 ዓመት የ21 ዓመት ህፃን ሴቶች ማለት ነው በእንደዚህ አይነት ወንዶች አቢዩዝ እየተደረጉ ራሳቸውን እያጠፉ ነው። በምንድን ነው? በቀላል ነገር አታለው ፍቅር ሰጥተው ሸውደው ፍሪ እንዲሆኑ እንዲያምኗቸው ያደርጓቸውና ፕራይቬት ፓርታቸውን ይልካሉ። ወይም አሁን አንቺ ልከሽ ሳይሆን ቪዲዮ ኮል ስታወሩ በፊት ለፊት መጀመሪያ እንደዛ ነበረ። አልጨረስኩልሽም። እኔን ታሪክ ማርቆስ አንድ ነገር ልንገርህ። አቶ ቢኒያም እኔ ሴሌብሬቲ አይደለሁም። የኔን ቪዲዮ ብታከፋፍል ብትውል ሴሌብሬቲ አይደለሁም። ማንም አያገኝም። ገባክ? እኔ ግን መቼም አልፋታም። መቼም ማለት ለሌሎቹ ስል እኔ ሌሎቹ እንዲጎዱ በፍጹም አላደርግም። የትም ቦታ ላይ ጀርመን ላይ ደግሞ እንገናኛለን እኔ እናንተ እና ለወንድሜ ይልክለታል። ወንድሜ ከዛ ወንድሜ ምንድነው? ምክንያቱም እኔ እንዳልኩሽ ከጊዜ ወደ ጊዜ በጣም ዲፕሬሽን ውስጥ እየገባሁኝ በቃ በጣም እንትን ብያለሁ። ገባሽ? ከዛ በቃ በየጊዜው እንትን የሚልሽ ኢቨን እኔ ትልቅ ሰው መሆኑን እንኳን አክሰፕት አድርጌዋለሁ። ከጊዜ በኋላ ሳየው እኔ ያወራሁት ከፎቶ ባለቤት ጋር አይደለም። እኔ ፖዚቲቭ ቲንከር ነኝ ሲጀመር ማለት ነው። ከፎቶ ጋር አይደለም ያወራሁት። በሀሳቤን የተጋራኝ ያወራሁት ጥሩ የሆንክልኝ አንተ ነህ። ስለዚህ ኢትስ ኦኬ ችግር የለውም ብዬ አንቺ የሆነ ጥፋት አጥፍቶ አንቺ አክሰፕት ስታደርጊው ጭካኔውን ልክ ነው የሚያሳይሽ። እንዴት? አንቺ ጥሩ በሆንሽለት ቁጥር እሱ በጣም መጥፎ እየሆነብሽ ነው የሚሄደው። ምክንያቱም ውስጡ ያለው መንፈስ ነው ማርቆስ ውስጥ ነው አሁን ትክክለኛ መንፈስ። ምክንያቱም ኢሉሚናይቲ ነው ሲጀመር። አይ ግን የመጀመሪያ የልጁ እናት ያደረሰችበት ነገር ነው አለ፣ ትራውማ አለበት። አሁን ማለት አስራ ትገርፈው ነበር ምን ታረገው ነበር? ብቻ የሆነ ነገር ደርሶበታል በልጁ እናት። ለዛ ነው በቀለኛ የሆነው። እኮ ወይ አስራ አሰቃይተው እንደ እንጀራ እናት እያሰረች እየገረፈች መከራውን አብረታሉ። አንድ ሴት ለሴት ሁሉ የሚበቀለው እንደዚህ አንድ ሴት ሁለት ሴት ቢሆን ኖርማል ነው። በተከታታይ ሴቶችን የሚጎዳ ከሆነ ይሄ ሰው የሆነ ነገር አለበት። ሲጀመር ቶክሲካም ነው ይሄ። ገባሽ አይደለ? በጣም በቃ ሴት ልጅ እንድትኖር አይፈልግም። ለእኔ በአፌ ብሎኛል። ሲጀመር የሚረጭብሽ ቃላቶቹ ራሱ መርዝ ነው። እናትሽ ትሞታለች፣ እናትሽ ትታነቃለች፣ እናትሽ ትደፋለች። ያንቺ አለም አያዩም። እግዚአብሔር ከጠላቴ ጋር ማን ያልቀጥልም። አንድ ቀን እናትሽ ትታነቃለች ካለኝ እሱ ሄዶ ይታነቃል። አብሬው ከሱ ጋር እንትን አልልም። በእውነት እንዴ እንደዚህ አይነት ሰው አንድ ሰው የቀልድ እያለማመደሽ ነው የእውነት የሚያደርገው። የቀልድ እገልሻለሁ የሚልሽ ሰው አንድ ቀን የእውነት ይገልሻል። ስለዚህ የቀልድ ቢሆን ሰዎች እንደዚህ መስመራቸውን እንዲያልፉ መፍቀድ የለብንም።
ኖ የመጀመሪያ ቀን የቀልድ ይህንን ቃል ሲያወጡ አስቁመናቸው ባውንደሪያችንን ካላጠርን የእውነት ያደርጉታል አንድ ቀን። እኔ እውነት አጠገብ ያሉ ልጆች ራሱ አንዳንድ ከምን አይነት ሰው ጋር ነው የምታወሪ ይሉኛል። እንዳልኩሽ እውነት የምር የኔን ሁኔታ ከጊዜ ወደ ጊዜ አለብን። ምክንያቱም እኔ እንዳልኩሽ እየሄድኩኝ መወድቅ ሰው ነበርኩኝ። በቃ እየሄድኩኝ መደገፍ አልችልም ነበረ። በቃ እየሄድኩኝ እና ከዛሬ ነገር ሞቴን ነበር የምጠብቀው ማለት ነው። አንዳንድ ጊዜ ለራስ ሽራርተሽ እኔ ዛሬ ይህንን ታሪክ የዛሬ 3 ዓመት ብሰሚው እያለቀስኩ ነገር ይችላለሁ። አሁን ግን አላለቅስም። እናቱ ደቼ ታልቅስለት አላለቅስም። በፍጹም ነው የማላለቅሰው። ያለቅሳታል። ባለቅስማ ብነግርሽ ደስ ይለኝ ነበር፣ ግን ነው በፍጹም ኔቨር። ሲጀምር እኔ ያለቀስኩበት ዘመን ራሱ ይቆጨኛል። እና እየሄድኩኝ ከዛ በቃ ጓደኞቼ በየጊዜው መታመም ጀመርኩኝ። ሬዚስታንስ አጣሁኝ ምናምናም። ከዛ ጓደኞቼ ከምን አይነት ሰው ጋር ነው የምታወሪው? እኔ ገባሽ በየጊዜው አዳዲስ በጥፋት ላይ ጥፋት እየተደራረቡብኝ መጡ። ምክንያቱም ወንድሜ ጋር ብዙ ነገር እንዳይደርስ ከወንድሜ ጋር ብዙ ነገር ያወራሉ። ይቅርታ አድርጊልኝና ማለት ነው የላከላችሁን ደረሰኝ ብር የላከላችሁን ደረሰኝ እና የገዛላችሁን ወርቅ አይዶኑ ለማን እንደሆነ ለእኔ እንደዚህ አይነት ነገር ውስጥ የለውበትም። ወርቅም የለውበትም። ለማን ነው? ለአንቺ ነው የተገዛው ይሄ ወርቅ? እኔ ለስዊት የሚያሳያል ለእኔ የሚያሳያል የደረሰኝ ነገር እኮ የለም። እኔ ጋር ወርቅ የለም እና ምን እኔ አይደለም። ለማን ነው? አንዱ ይሄ ጆሮ ተዘግቶ ተቆልፎ ለአበበች ነው፣ ተከፍቶ ደግሞ ለእንትና ነው የተላከላት ለስዊት። አንድ አይነት ከሪም ነው የገዛው መሰለኝ። ሪምዬ ከአንቺ ነው የተገዛው የወርቅ አልተገዛም። ከሺን ይሆናል የተገዛ። አይ ወርቁና ብሩ ውስጥ እኔን እንዳከችኝ 5 ሳንቲም አላየሁም። ባይኖሩ ጥሩ ነበር። ይሄ ከሺን ነው። እኔ ሺን ላይ አይቼዋለሁ ይህንን ወርቅ ራሱ የተለያየ አነሳስ እያነሳ ይሄ ለአንቺ ብር የላከበት ደረሰኝ ነው። ይሄ ነው ዶክመንት አለኝ ያለው ፋይል አለኝ ዶክመንት። አልዋሸሁም፣ እኔ አልዋሸሁም እኮ አሜን እኮ አግዞኛል። እነሱ ለአንቺ ብር እንዴት ሰጠሽ? ምናልባትም አሁን ላይ ሲገባኝ ማለት ነው አሁን ላይ ምናልባትም ሲገባኝ የኔ ቪዲዮ የተጋነነ ቪዲዮ እሱ ጋር የለም። አሁንም እኔ ቪዲዮዎች ላይ ማለት ነው ባለፈው ሪከርድ ተደርገው የተፖስት ቪዲዮዎች ላይ አበበች እሙሟን ልካለታለች፣ ለዛ ነው ከሱ መለየት ያፈረችው፣ ቪዲዮ ፎቶ ልካለታለች እያሉ ሲኮምቱ ነበረ። ኔቨር አሁንም ቢሆን የኔ ማለት ነው የኔ እሙሙ ምናምን የለውም። አሁንም እስኪ ሌላውን ሪከርድ አድርግታችሁ እንደምፖስቱት እኔ እሙሙ ምናምን የለኝም። ማርቆስ ጋር ግን ሳወራው እንደ ፍቅረኛዬ ክላሴ ውስጥ ቁጭ ብዬ ሳወራው የተገላለጡ ቪዲዮዎች አሉ። የሆነ በቃ ከፍቅረኛሽ ጋር ስታወሪ የሆነ አክሽኖች ምናምን ይኖራሉ። ሰው ሌላ ሰው ቢያያቸው የሚደብሩ ማለት ነው። ገባሽ? እነዛ ብቻ የሚደረጉ እንቅስቃሴዎች ናቸው። አዎ ለፍቅረኛ ብለሽ ብቻ ያኔ ስታወሪ ማንም ሰው ሲያልፍበት መፍረድ አያስፈልግም። ማንም ሰው ፍቅረኛን ለማማለል የሚደረጉ እንቅስቃሴዎች ለፍቅረኛ ብቻ። አዎ የለኝም። አሁንም ሪከርድ አድርግታችሁ ፖስቱ። እኔ ማርቆስ ጋር እሙሙ የሚባል ነገር የለኝም። ብሬ ላከላት እሙሙ ልካለት ነው ቪዲዮ ልካለት ነው ብላችሁ ፖስታችኋል። አሁን እኔ እውነታውን ስነግራችሁ የለኝም። አንዴ እኔ እዚህ ቤት ትእዛዝ ካልሰጠው ስክሪን ሪከርድ አያደርጉም። አንዴ ልንገርልሽና አንቺ ተረያለች። ፕሊስ እባካችሁ አሁን አበበች የምትናገረውን ስክሪን ሪከርድ አድርጋችሁ አበበች በላችሁ ከላይ ጻፉበት። ስሟ እንዲጠራላት ትፈልጋለች። የላትም፣ ያ ነገር የላትም። እሱ ጋር ንገሪያቸው። አሁን ያደርጉልሻል። ጀምሪ። ሰምታችኋል። ዝም ብላችሁ ጨማምራችሁ ከምትፖስቱ እንደዚህ እውነታውን ነገር ፖስቱ። እኔ እሙሙ ምናምን የለኝም። ሳወራው ግን ተገላልጬ ምናምን የተለያዩ አክሽኖች ምናምን እሱ ከሚያደርገው አንጻር ማለት ነው። ደግሞ እየሰማ ከሆነ እኔም አለኝ እሱ እንደዛው አክሽን ሲያደርግ ምናምን እኔም አለኝ ቪዲዮዎች ማለት አይግረመው። አይ ዶንት ኬር አይግረመው። ግን እኔ እዚህ ጋር ስሜ እንዲጠራ የምፈልገው የለኝም ቪዲዮ የተለያዩ ቪዲዮዎች ግን ስክሪንሾቶች ስልኩ በእኔ ስክሪንሾት ነው የሞላው፣ በእኔ ፎቶዎች ነው የሞላው። ገባሽ? ይሄን ለብሳለች አይልም። ስክሪንሾት ያነሳኝ ነበረ። እነዛ ሌላ ቦታ ቢደርሱ ይደብራል፣ ከሱ ቢወጡ ይደብራል ብዬ ስለማስብ ነው እዛ ጋ የተናገርኩት ባለፈው ማለት ነው። ሰው በዛ ነገር ያስፈራራኛል። እህቴ ጋ ልኳል ምናምን። አሁን ላይ ግን ለማንም ቢልክ አይ ዶንት ኬር። በቃ ማንም አያውለኝም፣ ማንም አያስተዳድረኝም። ገባሽ? ከዚህ ነው ስትሮንግ መሆን ያለብሽ። ከዚህ በፊት አስለቅሶኛል።
ስልኬን ባገኘው ቁጥር በእኔ ዙሪያ ባሉ ሰዎች እያስፈራራ ያን ቪዲዮ እየላከ ያን ፎቶዎች እየላከ አስፈራርቶኛል። ገባሽ? አሁን ላይ አበበች ብር ሲልክልሽ ለምንድን ነው በተለያየ ለሰው ለምን በራሱ ስም አይልክም? የተለያልሽ የመጀመሪያ 4900 ድርሃም የላከልሽ በአቡበከር ሐሰን ኦሮማኖ በሚባል ሰው ነው የላከልሽ። ሁለተኛውን ደረሰኝ ደግሞ በሌላ ሰው ሌላ 4912 ድርሃም የላከልሽ ላይ ደግሞ ሌላ ስም ማለት እዚህ ወደዚህ የላከቧቸው ወይስ ከዛ ከጀርመን ወደ ኢማራት የላከልኝ ለእኔ ያለኝ የሆነ ሰዓት ላይ ሲልክልኝ ምኑ ተበላሽቶበት እንደሆነ ነው። ፓስፖርቱ አይደለም ቱርክኛ ነው፣ ቱርክ ነው፣ ጀርመን ያለው ሰውየው። ቀጥታ ቁጥር ደውሎልሽ አያውቅም? ወረቀት ስለሌለው ነው እኮ በሌላ ሰው ስልክ የሚለሱ ወረቀት ስለሌለው በሌላ ሰው ነው የሚልክላት። ወይኔ ግን ጢባሩ ለእኔ እኮ 24,000 ዩሮ ስራ ይኸውልሽ፣ 24,000 ዩሮ ስራ ከንስዬ ነው ለእሷ ብዬ ከአሜሪካ ወደ ጀርመን ከጀርመን እንደዚህ ነበረ ልቤን ሲጠባው የነበረው። እንደዚህ ነበር ልቤን ሲጠባው ሲያደክመኝ ነበር። 24,000 ዩሮ ስትባይ በቃ ስመጥ ባንዴ እንትን ማለት ነው። ይኸውልሽ 24,000 ዩሮ የሚከፈለው ሳይታች ታውቃላችሁ? እንትን ሶፍትዌር ኢንጂነር ነኝ አለ። እኔ እንደዛ የሚባል ፖዚሽን እንዳለም እኔ በብሩ አልሰመጥኩም። ባይዘው ይቅርታ አድርጉልኝና እኔ ብር ወዳድ ልጅ አይደለሁም። ሰርቼ ማገኝ ልጅ ስለሆንኩኝ በብሩ አልሰመጥኩም። መጥቶ መናገር ይችላል። በጣም በዛ ልጅ ፎቶ ሲያወራኝ ማለት ነው። በጣም ለዛኛው ልጅ ውበት ነው የሰመጣችሁት። ገባኝ ቅድም መጀመሪያ። አዎ፣ ግን የሰው ልጅ ደግሞ መልኩን እንደማታፈቅሪ ተረድቻለሁ። የሆነ ፍቅር ማለት መላመድ እንደሆነ ባለፈም ተናግሬያለሁ። መላመድ ነው ፍቅር ማለት ስትላመጂ ነው። ገባሽ? ያን መልክ እኔ ከእሱ ጋር ደግሜ ሳምንት 15 ቀን ሳወራ የልጁን መልክ አላስታወስኩም። ባይዘዌ ማለት ነው። ይሄኛው የሚያወራኝን የሚመክረኝን የሚዘክረኝን ገባሽ? 24 ሰዓት ማለት ከአንድ ሰው ጋራ አስቢ። ማንኛውም ሴት አትሰምጥም ማለት አይቻልም። ሰምጫለሁ። ስለዚህ ብሩን ጠይቄው ትሁት መጀመሪያ እስክትሰምጡ ድረስ በጣም እንደ ቱርክ ፊልም፣ ወይኔ የቱርክ ፊልም ሳይኔ ልቤ እንዴት ቅልጥ እንደሚል በቃ ልክ እንደ ቱርክ ፊልም አክተሮች ልባችሁን ጥብቅ አድርጎ በቃ መልአክ ሆኖ ጀንጅኖ ልክ ስምጥ ስትሉ ትክክለኛ ማንነቱ ይወጣል። የፍቅር ጥያቄ የማይጠይቅሽም ሲጀመር ማለት ነው። ማውራት ከጀመርሽ ጀምሮ ታወሪያለሽ። በቃ በዛው ሰምጠሽ። እኔ እንደዛ ነው የሆንኩትኝ እውነት ለመናገር ማለት ነው። እኔ እዚህ ቤት እስከምመጣው ደረጃ ድረስ የሚመክራችሁ ወንድ ትወዳላችሁ ሴቶች? ማንም ሴት እኮ ትወዳለች። ያኔ የሚመክራት የሚያበረታታት የሆነ ጸባዮቹ የሚቀየሩት የሆነ ችንከን ከያዘብሽ በኋላ ነው። እኔ አሁን ለምሳሌ እነዛም ቪዲዮዎች ምናምን ከያዘብኝ በኋላ ነው ጸባዩ የተቀየረብኝ እንጂ የሆነ ነገር ሲይዝ በቃ ይገለበጣል። እና ጥሩ ሰው ነበረ ዋይዘዌ ማለት ነው። መጥፎነቱን ብቻ ሳይሆን መጀመሪያ ስገናኝ ጥሩ ሰው ነበረ። ያወራኛል፣ ፍቅር ይሰጠኛል። ያኔ ፍቅር ለማይሰጥሽ ሰው ዝም ብለሽ አንቺ እኮ ለምሳሌ ፍቅር መስጠት፣ አሁን እዚህ ጋር የማያውቅ ወንድ ካለ ለሴት እንዴት ፍቅር እንደሚሰጥ እንዲማር በዛው ፍቅር መስጠት ማለት ምንድን ነው? እንዴት ነው የሚሰጥሽ? ይኸውልሽ መጀመሪያ በቪዲዮ ሳላየው ያከብረኛል፣ ይሰማኛል፣ ጊዜ ይሰጠኛል። ሴት ልጅ ደግሞ ከምንም በላይ ጊዜ የሚሰጣትን ወንድ ትወዳለች። ገባሽ? በኋላ ላይ ሊሰለችሽ ይችላል ጊዜው ሲበዛም ማለት ነው። ግን ያከብረኛል። ከዛዝ የሆነ ነገር ያንን ቪዲዮ ያዘ። ያንን ቪዲዮ ምናምን ሲኖረው እጁ ላይ ያ ክብርም ጠፋ። እንደሱ የሚንቀኝ የለም፣ እንደሱ ዝቅ የሚያደርገኝ የለም። እናቴን ድረስ የሚሰድብ ሰው ነው። ለመጀመሪያ ጊዜ ዝቅ ሲያደርግሽ እንዴ ምን ሆነክ ነው ሲቀር ይቀራል ምናምን ነገር ስትይው ነው ቪዲዮ እንደያዘብሽ የነገረሽ? አዎ መጀመሪያ ጊዜ ላይ በጣም ተጣላን እና እንትኑ ሳልን ማለት ነው። በአካል ሳላቀው እሱም በፎቶ በልጁ ፎቶ ብቻ ሳወራው ነው እነዛን ቪዲዮዎች ሪከርድ ሲያደርገኝ የነበረው ማለት ነው። ከዛ ሳይከፍት አንቺ ብቻ ቪዲዮ እየከፈትሽ ባለ ሰዓት ከዛ በኋላ ምን ሆንኩኝ? በምን ተጣላን መሰለሽ? ያ በሆነ ነገር ብቻ ተጣላንና ብሎክ አደረግኩት እኔ ማለት ነው። ከዛ በሌላ ቁጥር መጥቶ ያንን ቪዲዮ እንዳለው አሳየኝ፣ ብሎኩን እንዳነሳለት ወደ ሳይሆን በግድሽ ብሎክ እንድትፈቺ ማለት ነው። ከዛ በኋላ ብሎኩን አነሳሁኝ። ከዛ በቃ ጀመሪያ መጣላታችን። ስንጣላ እኔ ነኝ ብሎኩን እንዲያነሳ መለምነው። ለምን ምን ያስቡ ይሆን ምን ያደርግ ይሆን ብዬ በጣም እጨነቃለሁኝ። ገባሽ? አንድ ቀን ማደር አልችልም ብሎክ አደርጎኝ እየመጣሁኝ ሄጄ በሌላ ስልክ ከኢትዮጵያ እንኳን ስልክ አስልኬ አንዱ ስልክ እንዴት ነው ያገኘው? የእህቴን ስልክ
የእህቴን ስልክ የሆነ አፕሊኬሽን ልክፈትበት ብያት ለምኛት አፕሊኬሽን ከፍቼ የእሱን ስልክ ሴፍ አድርጌ አወራው ነበረ። ከዛ በኋላ ይመጣል። አንድ ቀን ብሎክ አድርጎኝ እሱ ፈቶ መጥቶ አውርቶኛል። እኔ ነበርኩኝ ቢኮዝ ያንን ቪዲዮ ፈራ ነበረ። አሁን ላይ ግን እመቤቴን አልፈራም። አሁን ላይ ይላክላት ላሰሪ የምፈራው የነበረው ላሰሪ ይልካል ብዬ ነው። ይላክላት አሁን ላይ ይላክላት። ከፈለገ አልወጣሁኝ እዛ ሆኜ ነው የማወራው። ከፈለገ ይላክላት ዛሬውኑ ማለት ነው። አስቀድመሽ አንቺ ነገርሻት ነው? አልነገርኳትም። በቃ ከፈለገ ይላክላት። ለእኔ ካለው ምንም ነገር አያደርጉኝም። ግን ያንን ቪዲዮ ለእሷ ሲልክላት እሱም እዚህ ሚዲያ ላይ እንደሚወጣ ፎቶ እርግጠኛ መሆን አለበት። በቃ የእሱም ምርቃን ቪዲዮ ይወጣለታል፣ የእሱ ፎቶም ይወጣለታል። ያንን ቪዲዮ ከፈለገ ይላክላት። የዚህን ያክል እኔ እሷ አልወለደችኝም። አሁን ላይ የብዙ ነገሮች እኔም ያሰሪ ስልክም አለው ቀላል እንኳን ያሰሪው የቤተሰቦቿ አለ እንኳን እንዲህ በጣም ተፋቅረው ነበር እኮ ምን ሆናችሁ ነው? እንኳን መዳሟን ወንድሜ ነው ብላ አስተዋውቃት መዳሟን ራሱ ያወራት ነበር። እኔ መዳምን ራሱ አለመጀንጀኑ ከባሉ አለማፋታቱ ጊዜ ሊስጠው እና እንትን የቤተሰቦቿ እንኳን የእህቷ ስልክ አለው። የወንድምሽና የእናትሽን አድራሻ ስጭኝ ሽማግሌ ላክ እያለ ይጠይቀኝ ነበር። የወንድሜና የእናቴን ብሰጥ ኑሮ ምን ውስጥ ነበር ዛሬ መግቢያ። እህቴ እንኳን ጓደኛዬ ናት። ኢትስ ኦኬ። ይሄን ላይ ብሰማ እህቴ ምንም ችግር የለብኝም። እህቴ ማለት ጓደኛዬ ናት፣ በቃ እኩዬ ማለት ናት። ግን የወንድሜን ብሰጥ እኔ እንጃ። አሁን ላይ ብዙ እንኳንም ያላደረግኳቸው እሱ አድርጊ ብሎ እንኳንም ያላደረግኳቸው ብዬ የምላቸው ነገሮች ብዙ አሉ። ብዙ ማለት ነው። ፈጣሪ ሲወድሽ ብዙ ሰዎች ከዚህ ሪሌሽንሽፕ ይኸውልሽ፣ አንቺ በህይወታችን ፈጣሪ የጻፈው ነገር ነው የሚሆነው። አንቺ እዚህ ቤት ከማርቆስ ጋር ለመታረቅ መተሽ የደረሰብሽን ነገር እያለቀሽ ስታወሪ ብዙ ሰው ሲፈርድብሽ ነበር። ብሩን በልተሽ ይቃማ ካሰራልሽ በኋላ ልትከጂው ምናምን ሲሉሽ ነበረ። ከዛም አንቺ ጋር ብዙ ሴቶች እንዲመጡ ማስረጃ ይዘውልሽ ሁሉን ነገር እንድታቂ ፈጣሪ ስለፈለገ ነው። አንቺ አስታርቂኝ ብለሽ መጣሽ። ፈጣሪ ደግሞ ሀቁን እንድታቂ ያደረገሽ። እኔ አስታርቂ ብዬ ነው የመጣሁት። መለየት እንኳን አልፈልግም ከሱ ለአንድ ቀን እንኳን። እኔ እና አንቺን እኮ ምንም የሚለየን ነገር አይኖርም በዚህ ምድር ላይ ነው የሚለኝ። እኔም እንደዛው ገባሽ። ላለመለየት ነው አንቺ ጋር ድረስ የመጣሁትኝ። እኔ ግን ወረቀት ሳይኖረው ነበር ከመዳም ቤት አስወጥቶ ልመጣ ነው ከጀርመን ብሎ 3 ልመጣ ነው እያለ ሲከነስል ስንት ወር ስትጠብቂ አየሽ። አሁን ወረቀት እንደሌለው ነገረችሽ አይደል እኮ። ታዲያ እኔን እኮ አስወጣኝ እኮ ከስራዬ እኮ አስወጣኝ እኮ። እኔ በኢማራት ምድር ነሽ እኮ ከስራሽ ልትወጪ ነው አሁን። በዚህ ወር መጨረሻ እኮ አንቺ ለቃቂ ነሽ። ስራ ፈተሽ እጃዛ ቤት ልትቀመጪ ነው። አየር ላይ ጥሎሽ ሄደ። አየር ላይ ሱቅ ሞባይል ቤት እከፍትልሻለሁ ሲሰክስ ለእኔም ሰክሶኛል። ሞባይል ቤት ልከፍትላት ነው ብሎ እንደ መሲ ብሪጅስቶን ሞባይል ቤት እከፍትላታለሁ አለኝ። ኪያ ዘአርሴማን አናግሬ ጨርሻለሁ። ሱቅ ፈልግልኝ ብዬ ብር ልልክ ነው 42,000 ድርሃም ልልክ ነው ሱቅ የምከፍትበት በ42,000 ድርሃም። እኔ መጀመሪያ ላይ የኪያ ዘአርሴማ ሱቅ ራሱ የእኔ ሱቅ ነው ብሎኝ ነበር መጀመሪያ ማለት ነው። ኢቃማውን ያሰራልኝ ስፖንሰሬ ኪያ ዘአርሴማ ነው። ኢቃማውን የሚያሰራልሽ ሱቁ ልክ ሲያልቅ ያ ሱቅ እንትን ኢቃማሽ ሲያልቅ ያ ሱቅ የኛ ነው ያለኝ። እኔ እመጣለሁ ሱቁ የኛ ነው። አበበች አንዴ ስዊት ደግሞ ታውራ አንዴ ስዊትን ደግሞ ስሚያ ተመሳሳይ ታሪክ ከኔ ጋር እኔ ታሪኬን አውርቻለሁ። አረ መቼ ጨረሰች? እንትና እኮ ገና ለወንድሟ ቪዲዮ ተልኮበት ነው። የኔ ያልቃል። ቅድም ጀምራ ቁጭ ስላለች ስዊት ጀምሪ ስለሆነ ነው። እሺ ይኸውላችሁ በመጀመሪያ ሁላችሁ ኧረ ስዊትዬ ትንሽ ድምፅሽን ከፍ አድርጊ። ሙትት ያለ ነው ድምፅሽ ማሬ። ሄድፎን ካረግሽ ንቀዩ። ቤተሰብ ቤት ነው የምኖረው። ቤተሰብ ቤት ነው የምኖረው። እሺ ያ እና ከጮኩኝ ያው ይሰማሉ። እሺ እንግዲህ ሹክክ ብለን እንደ ሌባ እናዳምጣለን። እሺ እና እኔ እና እሱ የተዋወቅነው ቲክታክ ላይ ነው። በቃ ኦልሬዲ አበበች አውርሰዋለች ሁሉንም ነገር። ዘሴም ነው ስቶሪያችን ማለት ነው። ከእሷ የሚለየው እኔ ሀይ ስኩል ተማሪ ነኝ። የት ነሽ አንቺ? የት ሀገር ነሽ? ኢትዮጵያ። ጀርመን ሊወስድሽ ነበር ከኢትዮጵያ? ያ ከዛ የወዝ ላይክ የኔ ቪዲዮ ምናምን ለነማማ ምናምን ተዳርሷል፣ ተልኳል። ምንም የሚያስጨንቀኝ ጉዳይ የለም። አሁን ቢፖሰትም ባይፖሰትም ለእናቴ፣ ለወንድሜ፣ ለጓደኞቼ፣ ለሁሉም ልኳል።
ዘን እኔ በሱ ምክንያት ያተረፍኩት ነገር ጨጓራ በሽተኛ ነኝ። መድኃኒት ጠጥቼ በሱ ምክንያት በመሞት ነው የጠጣሽው መድኃኒቱን? አዎ እንዴ ሊያሳብደኝ ከሰው ሁሉ በቃ ነጣጥሎኝ አንድ በቃ ከትምህርት ቤት እቤት ከቤት ትምህርት ቤት ማለት እየተቆጣጠረች ነው። ለምን በግልጽ ከተዋወቃችሁ ጀምሮ ምን ምን እንደተፈጠራት ነግሪኝ ነው። እሺ የተዋወቅነው ቲክታክ ላይቭ ላይ ነው። እኔ ላይቭ ላይ ነብዩ የሚባል የኔም የሱም ጓደኛ አለ። ነብዩ ማለት እዚህ ነው የሚኖረው እና በሁለቱ ምክንያት ተዋወቅን። አስተዋወቀኝ፣ ኢንቦክስ ላይ ስልኩን አስቀመጠልኝ ምናምን። ሴቭ አድርጌ ዋትሳፕ ላይ ደወለ። ሴቭ አድርጌ ምን ፈለክ ነው ሀይ አልኩት። ከዛ ሀይ ስለው 24 ሀውርስ ስለሱ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ በዚህ ገባው ብሎ እና አበበች በሚያውቁት ልጅ ፎቶ ተዋወቀኝ። ከዛ ሲተዋወቀኝ አወራን ብዙ ነገር ምናምን አመንኩት ምናምን። በቃ እኔ እውነት ፈርስት ላቭ መሰለኝ ከሱ የያዘኝ አላውቅም። እና ማዘርንም ማስተዋወቅኩት። ኢቨን ብሎክ ሲያደርገኝ በአባቴ ስልክ ሁላ ደውዬለት አውቃለሁ። እኔም ብሎክ ሲያደርግ እና የቤተሰቦችን ስልክ በዛ ያዘ። ከማዘር ጋር ዲፕል ያወራሉ ምናምን በእኔም በተመለከተ። ከዛ የሆነ ሰዓት እንደዚህ እኔንም ቪዲዮ አስላከኝ። ያው ስላመንኩት ላኩኝ። ከዛ ለማዘር ላከላት። ያው ልጇን ተጣልታችሁ ነው? አዎ እሱ እንደነገሩሽ የሆነ ነገር ሲያገኝ ጸባዩ ይቀየራል። እሺ ገንዘብ ልኮልሽ ያውቃል? ኧረ በፍጹም ከኔ 24,000 ብር ወስዷል አልኩሽ እኮ። እኔ ቆይ ሞባይል ባንኪንግ ነው ትራንስፈር የተደረገው። ስክሪንሻት ካለ ፈልጌ ለማመን የከበደኝ ነገር አንቺ ኢትዮጵያ ውስጥ እየኖርሽ እሱ ጀርመን እየኖረ ከኢትዮጵያ ወደ ጀርመን ነው ብር የላክሽለት? ከኢትዮጵያ እዚሁ ላለች ሴትዮ አዲስ አበባ ላለች ሴትዮ ምናምን ብሎ ነው ከማዘሪ ነች የላከችለት። እኔ ሳሉ እኮ ምኑ ናት የሚላክ ገንዘቡ የሚላክላት ሴትዮ ምኑ ናት? ለሱ ምን ናት ብሎ ነው ያስላክሽ? ዘመድ ናት አስቤዛ ቸግሯት ምናምን ብሎ። ከዛ ለአንቺ እኔ ለአንቺ ጨምሬ ልክልሻለሁ ብሎሽ ነው? አዎ ስልኬንም አሰብሮብኝ ነበር ለማዘር እንዲወሬ እያቃጠረ ምናምን። ከዛ አንቺ ቤተሰቦችን ሳይቀር ነው እንዲያስተዋወቅሽው? አዎ ማለት ለምን ጀርመን ይወስደኛል ብለሽ? ኖ ዌይ እኔ የእሱ ጀርመን መኖር አይደለም በቃ እምነቴ ነው ስላመንኩት። የምር አምነሽው ነበር ማለት ነው? በእውነት እኔ አሁንም እኮ ወደዋለሁ። አሁንም ግን የሚሆን ሰው አይደለም። ዴፊኒትሊ ባለጌ ነው እሱ። ከዛ እኔ ፎቶውን እንኳን እሱ እንዳልሆነ አጋጣሚ ኢንስታግራም ምናምን እንዳልጠቀም አድርጎኛል። እና የአክስቴ ልጅ አለ ፎቶውን አሳየችው። ኢንስታግራም ላይ የፎቶ ባለቤት ሀፒ በርዝዴ ተብሎ ሜንሽን ተደርጎ እንዴ ፍቅረኛሽ ዛሬ ልደቱ ነው እንዲ ያለኝ አያለው። የሌላ ሰው አካውንት ካፍቼ ኢንስታግራም አወራሁት ያንን ልጅ ሁላ እንደዛ ልጁ ነግሮኝ አላመንኩትም። እኔ ማርቆስን ያመንኩት እንደዚህ እህቴን እንደዚህ አድርጎብኝ ልጁን ልበቀለው ፈልጌ ነው በሱ ፎቶ ማወራሽ አለኝ። ኦኬ ከዛ ላበበች ደግሞ እኔን የእሱ አክስት ልጅ እንደሆንኩኝ ያ ልጅ እኔን ጥቃት እንዳደረሰብኝ ነው ያወራላት። እኔ እኮ እየመጣ ስላበበች ያወራል ልጅ እያለ ሲያወራሽ የነበረው አንቺን ነው? አዎ ለእሷ የእኔ የአክስቱ ልጅ ነኝ ለእሷ። ከዛ እሺ አሁን ለልጁ አንቺንም አበበችንም ሲጀነጅናችሁ እናንተ ሁለታችሁም በአንድ ጊዜ ነው አንድ ላይ ነው ግን አታውቁም ነበር፣ አትተዋወቁም ነበር። ሶ ሲጠቀም የነበረው የአንድ ሰው ፎቶ ነው የዛን ልጅ ፎቶ። ለሁለታችሁም በተለያየ ፎቶ ነው የጀነጀናችሁ ወይስ በዛ ልጅ ፎቶ በአንድ ሰው ፎቶ ነው? በዛ ልጅ ፎቶ በዛ ልጅ ፎቶ። ስለዚህ ሌሎች ሴቶችንም በዛው ልጅ ፎቶ ይሆናል የሚጀነጅ ነው? አዎ ሁሉንም ሴት ልጁ በጣም ነው የሚያምረው። በእውነት በጣም ፎቶን የሚጠቀምበት ልጅ በጣም ያምራል። በጣም ኦኬ። እኔ የእሱንም ፎቶ የማርቆስንም ፎቶ ለጥፌ ነው በዚህ ፎቶ የሚያናግራችሁ ልጅ ራሱ ይሄ አይደለም ይሄ ነው ብዬ ደሞ ቪዲዮ መሰራው ነው። ከምንም የምትሻወጂበት ሜን ፓርቱ ማለት ነው ከየልጁ ፎቶ ከህፃንነት እስከ አዋቂነት አለው።
ከእናቱ ጋር ሳይቀርጻ ነው ፎቶ አለው። እንዴት ትጠረጥሪያለሽ? አሁን ይሄንን ሆን ብሎ የልጁ አካውንት ውስጥ ገብቶ ፎቶዎቹን እንዳለ ዳውንሎድ አድርጎ ስልኩ ላይ አስቀምጦ ሴት እየጠበሰ የእሱን ልጅ ፎቶ ይልካል። እሺ ከእናንተ ውጭ ያጋለጠው በቪዲዮ ያየው ሴት የለም? ከሶስት ዓመት ውጭ እሱም በቪዲዮ ኮል ያወራ ይኸውልሽ፣ ያለማቋረጥ ነው መሴጅ የሚልከው። ስራ ነኝ ይላል እዚህ ጋር ያለማቋረጥ መሴጅ ይልካል። ወይ እዚህ ጋር አይመጣ ማርቆስ። እኔ ፎቶክን ለጥፌ ቪዲዮ ሰራለሁኝ። ምክንያቱም ከመረጃ ጋር ነው እነዚህ ልጆች የመጡት። ቴሌግራም ላይ በጣም ብዙ መረጃ አንተ የምታደርጋቸው በራቁት ፎቶ ይዘህባቸው የምታስፈራራቸው ሴቶች ድምፅክ፣ ቪዲዮክ ሁሉ ነገር ተልኮልኛል እና አሁን ፎቶክን አወጣለሁ። መተክ እዚህ ጋር ማትነጋገር ከሆነ ያደረግከውን ነገር ታውቃለህ። እዚህ ላይቭን እያየ ከአንተ በዋትሳፕ እዚህ ጋር ትልክልኛለህ። ኦኬ ስራ ነኝ ትላለህ። ስራ ብትሆን ይሄ ሁሉ ዋትሳፕ ቲክ 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 አስር የምትልከው እንዴት ነው? ስራ ላይ ሆነክ ያው ያለሞ ቆረጣ ሁለር ቦቲም ላይ ዋትሳፕ ላይ ልከው ይሄንን ቮይስ ላኩለት። አቡዬ እኔ ደግሞ እገልሻለሁ፣ ቆርጥሻለሁ፣ አስገድልሻለሁ ምናምን ይለኛል። እኔ ጠብቀሃለሁ። እስቲ አንተ ወንድና አስገድለኝ እየሰማ ከሆነ። ከትላንት ወዲያም ደውሎ ቦተም ላይ ዝቶብኛል። ለምን ቁጥር አትቀይሪም? አንቺ እንዳያገኝሽ ለምን ቁጥር አትቀይሪም? እንደዚህ እኔንም ይለኝ ነበረ። ልክ ስንጣላ አንቺ የሌላ ሰው ወንድ ሆነሽ በጭራሽ አትኖሪም፣ በእንትን ነው ማስገድልሽ ይለኛል። ምላስሽ ነው ማስቆርጥልሽ በናይጄሪያ ይለኛል። እዚህ ሀገር ናይጄሪያዎች ህገወጥ እንደሆኑ ስለሚያውቅ ከፍዬ በናይጄሪያ ምላስሽን አስቆርጬልሽ ከምንም እንዳትሆኝ ነው የማደርግሽ። ከማንም ሰው ጋር መሆን አትችይም። አንቺን አስገድልሻለሁ ነው እያለ የሚዘት ከኔ ጋር ከተለያየሽ አስገድልሻለሁ። እኔ ከተለያየሽ ከማንም ልትሆኝ አትችይም፣ ከማንም ከምንም አትሆኝም። በናይጄሪያ ምላስሽን አስቆርጬ እነሱ ያው ህገወጥ ናቸው እዚህ ሀገር ናይጄሪያዎች ያውቃል እንደዛ እንደሆነ ማለት ነው። እንደዚህ አስደርጌሽ ነው ማስቀምጥሽ እንጂ ምንም አማራጭ አይኖርሽም። እና እንደዛ አንቺ ደስ ይልሻል። በጣም ስለሚለኝ በፈራ ስለነበረ አለቅሳለሁ አልኩሽ እኮ። እኔ እኮ ሰው አልመስልም። የአሁን ፎቶዬን እና የበፊት ፎቶዬን ባስተያይልሽ ማለት ነው ሁለት ሰው ነው የምንመስለው። በጣም ገንዴ አንድ ቆፍጣና ሴት ትጥፋ እስቲ። ወንድ ብላ ጆሮ ላይ የምትዘጋበት ብሎክ የምታደርገው አንድ ቆፍጣና ሴት ትጥፋ። ይኸው መጥቷል። አሁንማ እኔ ራሱ ቆፍጣና ነኝ ለሱ። አሁን እኔ ራሱ ቆፍጣና ነኝ ለሱ። ቢኮዝ እኔ ስለሚወደኝ ነበር የሚመስለኝ። ታርጊያለሁ ማለት ሰላም ነው። እኔ ሁሉንም ሰምቼዋለሁ፣ ግን ማውራት ስላልቻልኩ ነው ስራ ላይ። ግን ኤቪደንስ ደረሰኝ ላልሽኝ ግን ከ20 በላይ ሪሲት ልኬያለሁ። የእነዚህ የሁለቱም ሴቶች ደግሞ አለኝ ኤቪደንስ በምን አይነት መንገድ እንደነበሩ። ስለዚህ ነገ አድርጊልኝ፣ ችግር የለም ነገ አድርጊልኝ እና መምጣት እችላለሁ እኮ ዛሬ ያው አንቺ ይኸውልሽ ስለ አንቺ ጉዳይ በጣም ብዙ መረጃ ስላለኝ እልክላታለሁ። ያሉትን ነገሮች ልኬ እናወራለን። ምንም ችግር የለውም። እስከ ጥግ አስኬዳለሁ። ከአበበች ጎን ያለችውን ደግሞ አለኝ ኬት እንዳመጣኋት ከኔ ጋር እስከ ጥግ አስኬዳለሁ። መደማመጥ ከተቻለ ማረግልሽ ሚዩት አድርጉ። ልንገራችሁ ማርቆስ፣ እነዚህን ሴቶች ታውቃቸዋለህ አታውቃቸው? እኔ ሁሉም ኤቪደንስ አለኝ እኮ አልኩሽ እኮ ሀቢባ። ለምን ኖረክ? ለምን ስላለኝ ነዋ። ፊት ለፊት ያለችው ከችግሯም ገበያ ላይ የነበረችው ሽያጭ ላይ ቴሌግራም ላይ በደላላ የፈለጉትን ከዲያስፖራ ጋር ማውራት አልችልም። ሀቢባዬ የመጣሁት ሴት ልጅ ማውረድ ነው። ለሆነ እንዴት አድርጌ እንደለወጥኳት እኮ የእናቷ እንኳን ቮይስ አለ እኮ። አንተን ካገኘ በኋላ እኮ ሰክራ ሌሊት የምትመጣው የምትንገዳገደዋ ሙስሊም ልጄ ከጫት ከተለያየ ቦታ እንደለወጥክልኝ ከኋላ ኤቪደንስ አለኝ፣ ቮይስ አለኝ እኮ። እንዴት ነው ማለት ስዊትን ማለት ነው ከጫትና ከመጠጥ ላይ ለወጥ። እሺ ከዚህ በፊት ደግሞ እንትናን ራሱ አበበችን ራሱ እኔ ነኝ ከመጥፎ ህይወት ያወጣዋት ስትል ነበር። ከመጥፎ ህይወት ብያለሁ። ሁሉንም ሴቶች አንተ ነው ከመጥፎ ህይወት ያልኩበት ምክንያት ከነበረችበት ስታንዳርድ የነበረችበት ነው እንጂ ዱርዬ ነች እና ሌላውን እንድታወራ አላልኩም እኮ። አሁን እየተከራከራችሁ ያላችሁ ከቅድም ጀምሮ ስናገር ነበረ። ሪሲት ስትሆንሽ እኔ ይኸውልሽ ሀቢባ አንድ ነገር ላስረዳሽ። አንቺ ራስሽ ፎልት አለብሽ። ስህተትሽ ምን እንደሆነ ታውቂያለሽ። ከአንድ ወገን ነው እየሰማሽ ያለሽው። ወርቅ ገዛሽኝ ሪሲት አለኝ። ሪሲት እኮ እየላኩልሽ እኮ ነው የወርቁን። እንዴት ነው ዊአር ናት
ቶኪንግ አባውት ዘ ሪሲት ኦኬ። በቃ ስለዚህ ሆንሽ የላኩላችሁንም ሪሲት ገንዘብ እኮ እህቶች እንኳን የሉኝም። ስለዚህ ኢሉሚናቲ ስለሆንክ ነው አንተ በሰው ህይወት የምትጫወተው። ማንም አይሰማህም። ስለዚህ ሆንሽ የምታመጣውን እናያለን። ስለዚህ ሪሲቶችን ያቸው ነገ ቅጠሪኝ እንዳይሆንሽ የተቀሩትንም ሰብስቤ ዶኪመንቶች የ3 ዓመት ወደ አለም የ4 ዓመት ይኖረኛል። የእያንዳንዳቸውን ማምጣት እችላለሁ። በአንድ ሳይድ ብቻው መወገን አይደለም። ሪሲት ስትይኝ እኮ 18 ሪሲት ልኬልሻለሁ አይደል? ደብል ነው እኮ የላከው 18ቱን ስልክ አጣሪ ስራ ላይ ስለሆንኩ ነው። ደብል ስለሆነ ሳይሆን አጣሪ አቡ ላውራ ፕሊዝ ካለብሽ አጣሪ ይኸውልሽ። ለምሳሌ አበበች ለተባለ ይኸውልሽ 2 ነው የከፈልኩት። ለምሳሌ እንደምረው በዚህ ጋር ቁጭ ብለን ብንል ማለት ነው መጀመሪያ 1600 ላኩላት የመጀመሪያው። ከዛ ደግሞ 8000 ላኩላት። ቆየና ደግሞ ግማሽ ሲመለስ 4100 ሲመልስ የተቀረውን ደግሞ 9500 ነው። የተቀረውን አስቢው ወደ 5000 ላኩላት። ስለ ገንዘብ የምታወራው ለምንድን ነው? ዊያርናት በቃ ስለዚህ ይኸውልሽ እኔ ይኸውልሽ ያለ ምክንያት ይኸውልሽ እኔ ከማንም ገንዘብ እያወራን ያለ ነው ስለ ገንዘብ አይደለም፣ ስለ ሴቶች ህይወት ነው። የሴቶችን ቪዲዮ እየቀረጽከን ይኸውልሽ የሴቶች ቪዲዮ ካለ ቪዲዮችን ይኸውልሽ ሀቢባ አንድ ነገር ላስረዳሽ። እኔ አለቃና እንጀራዬን ትቼ ነው እዚህ ጋር የማወራው። ኧረ የምን እንጀራ የምን አባ እንጀራ የምትዞር ነገር ሁላ አለኝ ሴሌብሬቲ አይደለውም። እኔ አሳይሃለሁ። የሁሉም ሪዝን አለኝ አልኩሽ እኮ የሁሉም እኔ አሁን ከቻልሽ ማለት ነው እኔን ካከበርሽኝ አንድ ነገር ሀቢባ ካለ ታምጣና እዚህ ጋር ታርገው እኮ አልኩሽ እኮ። አንቺስ ባላየሽ ከሆነ ኦኬ። እኔ እዚህ ጋር እየተከራከርኩ ያሉት በአንድ ወገን ከመወገን ሰምተሻቸዋል። ማስረጃ ተልኮልኛል። ሰምተሻቸዋል አይደል ሀቢባ? ቆይ አይደል ፕሊዝ ሰምተሻቸዋል? እንደ ሰውኛ እንደተማረና ሰምተሻቸዋል። ሪሲት ብለሽ ስታወሪ ነበረ። እኔ በክሬዲትም በምንም የምወስድ ሰው አይደለሁም። እኔ አንድ ቃል አይደለም ማወራው ስለ ሴቶች ስለ ሪሲቱ አላወራም። ያወራሽ ቅድም ስለሰማሁት ሰዎች ይልኩልኛል እኮ ሀቢባ፣ ሰዎች ይልኩልኛል እኮ ቮይስሽን እዚህ ጋር ሪሲት ስለተባለውም ልኬልሻለሁ። ቅድም ኮራዳ አድርጌልሻለሁ። አዳምጪኝ። አይ ሀቭ ኤቪደንስ። ስለሌሎቹ ደግሞ እዚህ ጋር ከመጀመሪያው ጀምሮ ከስዊት ጀምሮ ከሌ አልልሽም። እያንዳንዳቸው ቴክስት የስዊት ፋሚሊ እናቷ ሪከርድ አለኝ ከነበረችበት ህይወት እንዴት እንደለወጥኳትና እንዴት እንዳመሰገነችኝ አለኝ። ከ20 በላይ ከፈለግሽ ግልጽ ነው አይደል? ዊያሮፕ የምትባለው ደግሞ እዚህ ጋር ብሎክ አድርጌዋለሁ በሌላ አካውንት በሌላ ሶሻል ሚዲያ ስትል ነበር። ለምሳሌ አይደል እኔ ሶሻል ሚዲያ እሱንም አፕ ልክልሻለሁ። ስለ እሷም ልጅ ደግሞ ያለኝን ዲቴል ጋዘር አድርጌ ልክልሻለሁ። ኦልሞስት ከ4 ዓመት በፊት የነበረ ስለሆነ ማለት ችግር የለውም አለው። ስለዚህ ነገ እናንተ ነገ ዛሬ ነገ አይደለም ዛሬ አንቺ ስላልሽኝ እኮ አይደለም እኔ አንተ አታዘንም እኛንም ዛሬ አንቺ ደግሞ ካላዘሽኝ እኔ እየወጣለሁ። ስለዚህ ለማንኛውም ሰው በሌለበት ሀቢባ የምትፈርጂ ከሆነ ፍረጂና እኔም ደግሞ በሌላ እርዳ። ንጹህ ሰው ከሆንክ ማርቆስ ትክክለኛ ስራ ላይ ነኝ ሀቢባ። የናይት ሺፍት ስራ ነኝ። ሞርኒንግ 6 ሰዓት ነው የምወጣው። በቃ ነገ እንገናኛለን። ነገ እኔ የምለው ከዛ ውጭ ግን ይኸውልሽ አንድ ነገር የምናገረው ወይ ጉድ፣ እኔ ለሌላውም ነገር ኤቪደንስ አለኝ። አትሊስት ፉል ኤቪደንስ አሃው ኤቪደንስ አለ። ምንድን ኤቪደንስ ማለት እነሱ ናቸው ቅራቁት የሚቀር አንቺ ኤቪደንስ ለሽኮ ቪዲዮ እና ኦዲዮ ሪከርድ መረጃ ነው አይደል እንዴ? አዎ ማስረጃ ነው የምፈልገው። ዳትሲት አሃው በቃ ዳትሲት። እሺ ግን አንድ ሰው በሌለው ናቸው ራቁቴን እየቀረጹ ኢን ዘ ሞርኒንግ ዌን ዩ ሴንድ ሚ ቮይስ ሀቢባ ኢን ዘ ሞርኒንግ ዌን ዩ ሴንድ ሚ ሜሴጅ እንደማይመቸኝ እኮ ጽፌልሻለሁ። ሞርኒንግ ላይ አይመቸኝም ስራ ነኝ ብዬሻለሁ አይደል እንዴ? እኔን ማክበር ካለብሽ ማክበር አለብሽ። አላየሽም? እየነዳው ነው ብለሽኝ የነበረ ሰዓት ነው እየነዳው የነበረ ሰዓት ብለሽ ሰዓቱን አይመቸኝም ብዬሻለሁ። ቀን ላይ ማለት ነው አይደል እንዴ? ስለዚህ እኔም ደግሞ አለቆቼ ያሉ ኢቨን አለው ፊት ለፊት እኔ ካሜራም ከፍቼ ላሳይሽ እችላለሁ። አለቆቼ ያሉ ሞርኒንግ 6 ሰዓት ወጣለሁ። የሆነ ሰዓት ናፍላርግና በፈለግሽ ሰዓት ቅጠሪኝና ሁሉም ኤቪደንስ አለኝ። እኔ ሪከርድም ሆነ ምንም ነገር አለኝ። የሰው ልጅ በመልካምነት በሚረዳበት ሰዓት መልካም ነገር በብር አለም እያልኩ ያሉት ሳፖርት አድርጌ ከጥሩ ደረጃ መጥፎ ደረጃ እንኳን ሳወጣቸው የነበረው አሉ። ዌሎቶፍ ግን ግልጽ ነው በነግርሽ ምስጋና አለ የምፈልገው። ተረዳሽ?
ስለ እኔ ምንም የሚያውቁት ነገር የለም። ግን ሳይዳታብራና ሳይገን ስራ ቦታ የመሆንክ አለቆች አጠገቤቼ ናቸው። ከፈለግሽ ቪዲዮ ብቻ ሳይቻለሁ አልከኝ። ይሄ እኮ የእነሱ እኮ መብት ነው። ለአለመክፈትም መብት አለኝ እኮ። ይሄን እኮ እዚህ ጋር ልንገርሽ፣ ስራ ላይ ካልኩ ልታከብሪኝ ይገባል። አትሊስት ካልተመቸኝ ስሽ ስራ ላይ ሆኜ ካልተመቸኝ አንድን ሰው ፐርሶናሊቲ ገልጬ ላሳይሽ ግን አልችልም። ላሳይሽ ለምን ትላለህ? ካልተመቸክ የማታደርገውን ነገር ከፈቀዱልኝ፣ አይሆንሽ ይቅርታ አድርጊልኝ። ከፈቀዱልኝ ላሳይሽ እችላለሁ። ካልፈቀዱልኝ ግን አልፈቀዱልኝም። የምሰራበት ቦታ ከባድ ነው፣ ካሜራ ያለበት ነው። ተረዳሽኝ? ስልኬን ራሱ ወርጄ ነው አሁን እያወራሁሽ ያለሁት። ስለዚህ ነገ ሌላ ቀን ነው። ምን ችግር አለ? ነገ እኮ ማለት ኦልሞስት ዋን ዴይ ማለት ነው። እንከባበርና ሰው ባለበት የእነሱን ቃላቶች ሰምተሻል። እኔ ደግሞ የራሴን ደግሞ አሀብ ኤቪደንስ የላኩልሽን ዋትሳፕ ላይ ልኬልሻለሁ። ደረሰኝን የላክልኝ እኛ የምናወራው በቃ እኔ ይኸውልሽ እዚህ ጋር ፎርዋርድ ሰው የሚያቀኝ ሰው ፎርዋርድ ሲያደርግልኝ ለምሳሌ የሚያቀኝ ሰው ፎርዋርድ ሲያደርግልኝ ገንዘብ አልረዳኋቸውም። የረዳኋቸውም ሰዎች እንደዚህ ፎርዋርድ ተረዳሽኛ መደማመልከቻሽ ደብል ሊሆንብሽ የሚችለው አትሊስት 3 ወይ 2 ነው። ከሰባው we are talking about ሌላውም ኤቪደንስ አለኝ። ሀቢባ እንደ ህጉ መሰረት አንቺ መድኃኒት ጠጥታ ነበር ራሷ ልታጠፋየው ፊት ለፊት ካለች ምን ፕሩፍ አላት? እስኪ አላት ሆስፒታል ወረቀት አላት እንደዚህ መሆኗ ምናምን ማውጣት እችላለሁ። አምጪና ማርቆስ ነው እንደዚህ ያደረገኝ የሚል ነገር ካለ ኦኬ፣ ይሄ ነው ኤቪደንስ። ለማንኛውም እኔ አንድ ነገር ላስረዳሽ። ነገ ሌላ ቀን ነው። በቃ ነገ ማድረግ እንችላለን። ችግር የለም። ነገ አትመጣም። እኔ በእርግጠኝነት እነግርሃለሁ ስለማትመጣ። እኔ ይኸውልሽ አንቺ ብለሽኝ ሳይሆን ለራሴ ለሪስፔክት ይኸውልሽ ምንም ስለ ሪስፔክት አታውራ። አታውቀውም ማለት ኤቪደንስ አለኝ። የአንቺ ጎትቼ ማውጣት የምችለው ኦልሞስት 3 ዓመት በላይ ነው። ስለዚህ ደግሞ ያንቺ ደግሞ ሁሉንም ማውጣት አያሳስብካለሁ። በቃ ካለሽ ታገሽኛ። ያንተም ደግሞ ፋይሎች ወላ እዮብን ይዤ እመጣለሁ። እዮብን እመጣለሁ። ጓደኛ እዮብ ይመጣል። ስለአንተ የሚያውቅ እዮብ ይመጣል። ሴቶቹ ደግሞ ስሙኝ እናንተ ሴቶቹ ማለት ነው የምታመጡት ያኛውን ልጅ ቆንጆውን ልጅ ፎቶውን የሚጠቀምበትን ልጅ ጓደኛው ይመጣል። ማንንም ከበደል ብታይ የምትሆነኝ በተማረ ሰው እናንተ ሚውት አድርጎ እኩል እያወራችሁ እንዴት እንደማመጥ ጋይስ ሚውት አድርጎ። እሺ ምን አልክ? ለማንኛውም ይኸውልሽ ነገ እኔ ምንም ነገር ማንኛውም ኤቪደንስ ከቴክስት ከቮይስ ከቪዲዮ ሪከርድ የፈለግሽው ነገር ሪሲትም ኤክስትራም ከፈለግሽ ቅድም እኔን አሁን ስትናገሪ ሰምቻለሁ። ሰው ፎርዋርድ አድርጎኝ ይኸውልሽ እሺ አይደለም እሺ ሆል ቲንግስ ደግሞ ምን አለ መሰለሽ ሰው በሌለበት እኔ ሞርኒንግ ላይ ስትልኪልኝ እንደማይመቸኝ ነገርሽ ነበር አክብሬ ዛሬ እንደማንመጣ ነግሬሻለሁ። ስለዚህ ነገ ነው ብዬ ነው የማስበው። እዚህ ጋር ስራ እውነት ስራ ከሆንክ ምን ታደርጋለህ? ሀቢባ እኔ ካመንሽኝ እመኚኝ። በቃ እኔ ነገ እንጨርስ። ግን አንዴ መናገር የምፈልገው ነገር አለ። ቻንስ እንስጠው። ነገ ካልመጣ ኦልሬዲ አይደለም ሀቡ እሱን አይደለም እኔ መናገር የምፈልገው ነገር አለ። ማርቆስ ኮን ተጠቅመህ ሴቶች የመሰለሽን ደስ ያለሽን አድርጊ። ግን እኔ አያብሩ ደስ ያለሽን አልኩሽ። የመሰለሽን ደስ ያለሽን በቃ። ስለዚህ እኔ ነገ ብዬሻለሁ። እኔም በፍሪደም ዘና ብዬ የማወራበት ገባሻ ሰዓትና መረጃዎችን ይዤ እመጣለሁ። ነገ ስንት ሰዓት ተስማማን? ነገ በዚህ ሰዓት ከፈለሽ በዚህ ሰዓት። እሺ ትክክለኛ ስምክ ማን ነው? እኔ ትክክለኛ ስሜ ማርቆስ። እሺ ቢኒያም ጌታቸው። ቢኒያም ጌታቸው ምናቺ ቢኒያም ጌታቸው ለመሆን ከሷ ፕሩፍ እኔ የሚባል ሰው አላውቅም። አብሽሪ እኔ ሰው ይዤ እመጣለሁ። ጓደኛው አብሮ ይዘሽ ነው የነበረው። የፈለግሽው ሰው ይዘሽና ተረጋጋ። አትጩ አንዴ ሚውት አድርጊው። አንዴ ሚውት አድርጊው። ዛሬ ጨዋታ ሌላ ሰው ነች ስለማውቅ ነው። እና ከነ ቮይስ ሚውት አድርጊው። እስካሁን ድረስ በደንብ ጮኸሃል። ነገ ብለሃል። ነገ ማንኛውም መልካም ጊዜ ቻው። ምንም ችግር የለውም። ቁጭ በል እኔ ስድብና እንትኑ እንዳለ ቮይስሽ እኮ አለኝ እኮ። ስለዚህ አታስቢ፣ ችግር የለውም። እኔ ሴሌብሬት ስለዚህ ነገ እንገናኝ። መልካም ምሽት። የሴቶችን ህይወት አታበላሽም። እኔ እያለሁ አለሁልክ፣ ሁሌም እከተልሃለሁ። ምንድነው አራሩጠሽ ወጣሽው እኮ ሀቢባን። ሌባ ከተያዘ ሌባ ነው አይደለም። ማስረጃ አለኝ አላለም? ይኸውልህ የምን ማስረጃ ነው? ምን ማስረጃ? ሴቶች ላይ የሚደረገውን ነገር ሚዲያ ላይ አናውቅም። ምን ሆነሽ ነው? ማጣቂ ከሆነ ንገሪኝ። ማነው ልጁ? ከታች አሳረኛው እያለ ይጽፋሉ። ማን ነው?
አሳረኛ አይደለም ይሄ ማርቆስ ይባላል። እኔ ራሴ ሳቀው የት ነው የሚኖረው? ጀርመን ነው የሚኖረው። እኔ ሳቀው 1 ዓመቴ ነው። እርዳታ ብሎ ይገባል፣ ቃል ይገባል 50 ሺህ ብር እርዳታ አይከፍልም። ደረሰኝ አምጣ ሲባል አስገብቻለሁ ደረሰኙን አልያዝኩም ይላል። ይኸው ደረሰኝ አሁን የላካቸው ለሴቶች የላከው ብር ነው። ለእኔ ግን እርዳታ ቃል የገባህልኝ የተመዘገብከው 50 ሺህ ፊት አውራሪ ቤት ገብቼ አንዲት እናት እየረዳን 50 ሺህ ቃል ገባ። ከአንዴ መማር ልጆቹ አሁን ምን ሆኖ ነው? ልጆቹ ሴቶቹ በቃ በሆነ ቆንጆ ልጅ ፎቶ እየጀነጀናቸው ፍቅር ውስጥ እየገቡ ከዛ ቪዲዮ ኮል ሲያወሩ እየቀረጻቸው ያልሆነ ማለት ሌላ ነገር ሳይሆን በቃ ላይ ፌንጅ ተይዟል ምናምን። አዎ ፌንጅ ተይዟል። ፌንጅ ተይዟል። ምንድነው ፌንጅ ተይዞ? ቪዲዮ ተይዟል። በቃ አልፈልግም ሲሉት ፎቶ አላችሁ እናንተ? የልጁ ፎቶ አላችሁ? አለኝ። አዎ አውጭ አሁን አይደለማ ነገ ማስረጃዎቹን ያው እርግጠኛ ናቸው ልጆቹ ቪዲዮ እንደያዘባቸው። አንቺ እኔ ማስረጃ ተልኮልኛል፣ ቴሌግራም ላይ አበበች ልካልኛል። ሪም ቆይ ይሄ የተለመደ ነገር ስለሆነ ልጆቹን ሳያቸው ምንም ፎሎ የላቸውም ሁላቸውም። ግን ወላሂ 44,000 ፎሎ አላት። ፌክ አካውንት ነው ከፍተው ይመጡት። ለምን ፌክ ከፍተው ይመጣሉ? ከተያዘባቸው ቀጥ ብለው በአካውንታቸው ይንጡ። እነሱ ዝም በይ ዝም በይ የሚባል ነገር እኮ አለ። እንዴት ነው? ዝም በይ ምን አገባኝ? አንቺ ስታወሪ ያላፈርሽውን የሰው ስም ለማጥፋት እንደወት የመጣሽው በአካውንትሽ ላይ እሱም በአካውንቱ ይመጣል፣ አንቺም በአካውንት ሀቢባ። እንደዚህ አይነት ክስ እንዳትቀበይ። ለምን ከዚህ በፊት የብዙ ሰው ስም እኔ ልጁን በደንብ ነው የማውቀው። ኦኬ ልጁን መረጃውን ያምጡ እኮ አልኩሽ። ሰጥተውሽ ከሆነ አንለቀውም። ልጁ ሰውልኛል መረጃውን ሀላስ በቃ። ግን በአካውንታቸው እነሱም ይምጡ። ለምን ይፈራሉ? አልነጋገርም። አንደኛ፣ ሁለተኛ ነገር እነዚህ ሴቶች ቤተሰብ አላቸው። ማንነታቸው ለምንድን ነው በቪዲዮ ያላቸው አካውንት ላይ የሚወጡት? አበበች እኔ ችግር የለውም አልኩሽ እኮ። ግን አውቀው እንደሆን ብዬ እንጂ አካውንታቸውን የምታውቂ ከሆነ አንቺ ሁሉም መረጃ አግኝተሽ ከሆነ ችግር የለውም። ብዬ ለምን እንደሆነ ልንገርሽ። የሰው ስም እንደዚህ መጥተው ተሰባስበው በግሩፕ የሆነ የጠሉትን ሰው እንደዚህ ስለሚያደርጉ ምናልባት እንደዚህ አይነት ነገር ከሆነ አጣሩ ለማለት ፈልጌ ካላቸው መልካም ነው። አንደኛ እኔ ማስረጃዎች ይዣለው። ሁለተኛ ነገር ራሱ መጥቶ አምኗል። ከስዊትና ከአበበች ጋር አንድ ላይ ነበር አብሮ ሲሆን ሲጀምር እንዴት መሰለ የሚጀምረው በአንድ ቆንጆ ልጅ ፎቶ፣ የልጁን ፎቶ እንዳለ ከኢንስትግራም ላይ ወርዶ በሱ ፎቶ ነው ከሴቶች ጋር የሚጀናጀነው። ከዛ ሴቶቹ እንዲወዱት ካደረገ በኋላ አሁን ለእንትና ለአበበች 17,500 ድርሃም ልኮላታል ከጀርመን ለኢቃማ ማሰሪያ በተለያየ ጊዜ አስልተነዋል። ለእኔም ደረሰኙ ልኮልኛል። ሴቶቹ በብርና በቆንጆ ወንድ ፎቶ ነው የሚያታላቸው። ከዛም በኋላ ልክ የራቁት ቪዲዮ ከያዘ በኋላ ማስፈራራት፣ መሳደብ፣ ዘር ማንዘራቸውን ለቤተሰብ ልካለው። አሁን የዌያሮፕን ለወንድሟ ልኮባታል ቪዲዮዋን። ስዊት ደግሞ መድኃኒት ጠጥታ ሆስፒታል ገብታ ነበረ። ለእናትሽ ነው የላከብሽ? ለማን ነው የላከብሽ ያንቺን ቪዲዮ? ለእናቴ ልኳል። ለእናቷ ላከባት። ኢትዮጵያ ውስጥ ነው የምትኖረው እቺ ልጅ። እኔ እንደዛ ብዙ ሴቶች እያሞቱ ነው። ገባኝ። አሁን እኮ በፊት እንደሚከሰሰው እንደዛ አይነት ጋጋታ ለመፍጠር እንደዛ አይነት ነገር መስሎ እንደዛ አይነት ነገር ከሆነ አይዟቸው፣ እኛም ከጎናችሁ ነን፣ ሀቃችሁን እናወጣለን። እናቶች ችግር የለም ነገ ብሎ የለ ሀቡ ነገ እኮ ነገሩ ቀረለችም። ነገ የሁለቱም ደግሞ ይመጣል። ችግር የለውም። ካልመጣ ግን የልጁን ፎቶ ለእኛ ትሰጭናለሽ። እማዬ ትሙት ትሰጣችኋለሁ። እኔም ለጥፌ ቪዲዮ ሰራለሁ። ቪዲዮ ለጥፌ ቪዲዮ ሰራለሁ። በዚህ ልጅ ፎቶ የሚያናግራችሁ ይሄ ነው ብዬ ሽማግሌ ትልቅ ሰው እኮ ነው። አቡዬ ከፈለግሽ የልጁን ቁጥርና የፍቅረኛውን ቁጥር ዋትሳፕ ላይ ሼር አደረግልሻለሁ። እነሱ ከዚህ በፊት ነግረዋለሁ። እሱ አሳዝኖኝ ነው፣ እኔ ማርቆስ አሳዝኖኝ ነው። እነሱን ክፉ አድርጊያቸው ብሎ ካድርጊያቸው ቁጥራቸውን እንትን ብዬ ነበር። ከእንደገና ነው ያገኘዋቸው። በጣም ስለምወደው እነሱ ነበረ ክፉ ያደረግኩበት ሰዓቱ። እርጅን ፎቶውን ስጪን ቁጥሩን ስጪን ሲሉኝ ኖ ነው ያልኳቸው። በጭራሽ እሱ እንደዚያ እሱን ያመንኩትኝ። አሁንም ቢሆን እዚህ ቤት መጥቼ እነዚህ ልጆች ካገኘው በኋላ ነው እኔ የእሱ እምነት የጠፋው እንጂ እሱን ነው የማምነው፣ እሱን ነው የምወደው የነበረው። ኦኬ እዚህ ድረስ አይደርስም ነበረ። እነሱ አናግረውኝ እኔ የጠበቅኩት አበበች ማስረጃውን ከመላክሽ በፊት እኔ የጠበቅኩት አንቺ እዚህ ላይቭ ላይ እኛ ቤት ሆነሽ ማንም ሰው ግን አይመጣም አይደለ ስትዩ የጠበቅኩትኝ ማንም ሰው ቢመጣ እሱ አላቃቸውም ይላል ብዬ ነው። ግን አላቃቸውም አላለም። መጥቶ የዚህችን ማስረጃው አለኝ የዚህችም አለኝ ጉዶ አለኝ ምናምን
ግን በዛ ሰዓት ምሎልሻል። አሁን እዚህ ጋር ያላችሁ 3 ናችሁ። ቅድም 4ኛዋ አካውንቷን ቢውላት እንትን ያለችው ከ4 ከ5 ሴት ጋር አንድ ላይ ነው የሚያወራው ማለት ነው። አት ዘ ሴም ታይም። ሁለተኛ ነገር ደግሞ ልነግርሽ የምፈልገው ብሩን ሰጥቶኛል፣ ኢቃማውን አሰርቶልኛል በእርግጥ ማለት ነው። ግን እሱ ሲመስለኝ ኢቃማውን ያሰራልኝ እኔን እስከ መጨረሻው ድረስ እኔን እስከሚያገኘኝ ድረስ ነው። ኦኬ የሆነ ሰዓት ላይ ስንጣላ ኢቃማውን ራሱ ብሎክ አስደረግሻለሁ ብሎ ኢቃማውን የሰራ ልጅ ጋር ድረስ ሄዶ ገና ማለት ነው ኢቃማ ወጥቶ ሳይመጣ ብሎክ አስደርገዋለሁ ኢቃማውን ብሎኝ ነበረ። ለምኜው አልቅሼ ነው የታረፉት። በቃ ባላጠፋሁት ነገር ይቅርታ ብዬ ባላጠፋሁት ነገር ነው። አሁንስ ቢያስከነስልብሽ ታዲያ? አያስከነስልም። ሲጀምር ልጁን እኔ አውቀዋለሁ የሰራልኝን ከሱ ቀድሜ እኔ ነበርኩኝ ማውቀው ሚዲያ ላይም ማለት ነው። ገባሽ? አያስከነስለኝም። አሁን አልፈራውም። ስፖንሰርሽን ራስሽ አናግረሽዋል። እኔ ነኝ ያስተዋወቅኳቸው። በእኔ ምክንያት ነው የተዋወቁት ሲጀምርም ማለት ነው። ኦኬ በጣም ጥሩ። ኢፍ ዩ አር ሴፍ ችግር የለም። እሺ ዊር ኦፕን ማለት ነው። አንቺ ቪዲዮ ስቲል ነው እጁ ላይ ካለ እንዳይፖስትብሽ አትፈሪማ? ችግር የለብሽ? አያሳስበኝም። እኔ ሴሌብሬቲ አይደለሁም እኮ ምክንያቱም አድርጎታል። አሁን ስቶርሚ ቅድም ልትገባ ነበረ፣ ምክንያቱም እሷ የብዙ ሰዎችን ልኮላት ነበረ። የታለ እኮ አካውንቷ ማለት ሌላውን ሴት ሲያስፈራራ የሌላውን ሴት ነው የሚልከው አንቺን ለማስፈራራት። ለምሳሌ የሌላ ሴት ቪዲዮ የውልሽ እቺን እንደቀረጽኳት አንቺንም ቀረጬሻለሁ ነው ኦር እንዴት ነው? የራስሽን ይልክልሻል የሆነ ሰዓት ላይ ለአንቺ ይልክልሽና አንድ አይተሽ ብቻ የሚጠፋውን ዋትሳፕ ላይ ይልክልሻል። ከዛ አንድ አይተሽ የሚጠፋውን ነው የሚልክልሽ ዋትሳፕ ላይ እንደዚህ ኦፕን ስታደርጊው አይተሽ ጥፍት የሚለውን። የኔን ቪዲዮ ለምሳሌ ለስዊት ልኮላታል። እሷ እንድትፈራ ይመስለኛል የእሷን ከመያዙ በፊት የኔን ቪዲዮ ለእሷ እንደላከላት ነግራኛለች። በዛ ላይ ደግሞ ቤተሰቦችሽን ያስጨንቃል ማለት ቤተሰቦችሽ ጋር ወዲያውኑ ይልክና ቴሌግራም እንዲጠፋ ከዛ ልክ ሲያየው የሆነ ምልክላችሁ ነገር አለ እንዳትደነግጡ ምናምን ይላል። ቤተሰቦቻችሁ የምታስተዋውቁት በጣም ግራ ይገባል። በዚህ አጋጣሚ ልንገርሽ የሆነች ሴት ያስተዋውቅሻል። አዲስ አበባ ኢትዮጵያ መስመራለች እናቴ ናት ብሎ ያስተዋውቅሻል። ሜቢ አሁን ቅድም ብር ቸገራት ሲልሽ ሜቢ ለሷ ሊሆን ይችላል ብዬ ነው። እንደ እናት ሆና ነው የምታወራሽ። ስቶርም ፍሬንድ ሪኩዌስት ማን ነው ገስት ሪኩዌስት ላኪ ከፍቼልሻለሁ አካውንትሽ እሺ አይልም። ሪኩዌስት መላክ አታውቅም? ንገሯት እስኪ ሪኩዌስት እንድትልክ ወይም አካውንቷ አይ ቲንክ እንትናል ትንሽ ስለሆነ ሊሆን ይችላል። ሀቢባ ስቶርሚ ታውራ ነው። እኔ ከዛ አወራለሁ። ስቶርሚ መች ገባች? አልገባችም እኮ ባለፎቶ ልጅ ቴሌግራም ላይ ቴክስት አድርጌለት ሜቢ ሊመጣ ይችላል። እያወራን ነው ቴሌግራም ላይ። እሺ ጥሪው ይምጣ እኮ ናብየዋለሁ። ስቶርሚን ፍለጋ ይኸውልሽ፣ ለዚህ ነው እዚህ ቤት ገዝት መክፈት የሚያስጠላኝ። ይኸውልሽ 100 ሰው ላከ። ኦ ማይ ጉድነስ። ልዝጋው። ስቶርሚ በሌላ አካውንት ነይ ማሬ። አካውንትሽ ፕራይቬት ነው ስቶርሚ። ለስቶርሚ የብዙ ሴቶችን ራቁት ቪዲዮ የቀረጻቸውን ልኮላታል። አዎ ልኮላታል። የሆነ ሰዓት ላይ እኔ ወደዛኛው አካውንት ተመልሼ ጠፍቼ ነበር። ተመልሼ ስመጣ ከስቶርሚ ጋር በጣም ቤስት ሆነን ነበረ እና ስቶርሚ ጓደኛዬ መሆኗን ሲያውቅ ለስቶርሚ ነው የላከላት። ከዛ ስቶርሚ ደግሞ ላይክ እንደ እንትን ምን አለ በድላኛለች ዱባይ መጥቼ ነበር ብሏል። አሁን ለአበበች ትኬት ቆርጬ 3 መጥቻለሁ ምናምን እንዳለ ሳይመጣ መጥቻለሁ ብሎ በጣም እንትን ይለኝ ነበር እኔንም ማለት ነው። ውሸቱ ፈጣሪ ሆይ ድረስ። ከዛ ለስቶርሚ ምን አላት ለምን ሄደ ካላገኘሃትም ስትለው እኔ ዱባይ ሄጅ ስደውልላት እሷ ከአረብ ጋር ሌላ ነገር እያደረገች ድምፅ አሰማችኝ። ምን ጉዴ! እግዚአብሔር ምስክሬ። ይሄ የሚወራባት አበበች ናታ። እኔ ነኝ። እኔ አዎ አንቺ እንደዛ አደረግሽ ብሎ የሚለው ለማን ነው? ለስዊቲ ወይስ ለአበበች? ለስቶርሚ። ስቶርሚ እና እኔ ጓደኛ ነን። አንቺ እና ስቶርሚ እኩል ነው የያዛችሁ። አበበች እና ስዊትን ደግሞ እኩል ነው የያዛችሁ። ስቶርሚ ይዟት አይደለም። ለስቶርሚ የእኔን ፋይል ሲልክላት የብዙ ቢጎ ላይ እዛ አፕሊኬሽን ላይ የሚያውቃቸውን ሴቶች ፎሎ ቪዲዮ ልኮላታል። የብዙ ሴቶች አካውንት ቪዲዮ አለኝ ብሎ የ4 የ5 የ6 ሴቶች ማለት ነው። ኦኬ። እናም እሷ ምን እንደዛ አለኝ ብሎ ሲልክላት ላይክ ከዛ ልታወራው ሞከረች። አሁን እንደዚህ በሪስፔክት ምናምን አንቺን እዚህ ጋር መጥቶ በጣም ሲያወራ ነበር። አይተሽ ከሆነ ሰው መስማት አይፈልግም። ደሪዋ የምትባለች በተደጋጋሚ ሀቡ የኔም ታሪክ ነው አስገብኝ፣ ሀቡም የኔ ታሪክ ነው አስገብኝ ሳቢያት ሀቡዬ ባይዘ በጣም ብዙ ልጆች ናቸው የኔ ታሪክ እሱ ነው የሚሉኝ ራሱ ብዙ ናቸው።
በአካል የሚያውቁት ከሆነ ፎቶውን አሳያቸዋለሁ። በቪዲዮ እንደናንተ በቪዲዮ አወራቸው ከሆነ ምክንያቱም መጀመሪያ ሲጀነጅናቸው በሌላ ወንድ በቆንጆ ወንድ ፎቶ ስለሚጀነጅናቸው አሁን ያው ቆንጆው ሊመጣ ነው የሚጀነጀን። ኦልሬዲ ልጁ መጥቷል። የኔም ጓደኛ ልካልኛለች። ልጁ ገብቷል። ቦትም ላይ አንዴ ሆሳም ነው ዩዘር ኔሙ። ማን ነው የሚለው ዩዘር ኔሙ? ልጁ ሆሳም። እሺ የሆነ ነገር ጻፍ ሆሳም። ወይ ፍላወር ካለክ ፍላወር ላክ። እስቲ ቼክ አርጊው ማሬ። የላኩልሽን ቦትም ላይ ራሱ ነው የልጁ ፎቶ። እንትን ፍላወር ላክ ሆሳም። አይ አይደለም አይ ልጅቷ አይደለም። እሷ ከሆነች እንዳታስገበት። ይሄ ሌላ እሱ አይደለም። ሞዴሬተሮች ሆሳምን ካገኛችሁ ታስገቡት። እኔ እዚህ ጋር ገዝቴ ላኩ 100 ሰዎችን ዲክላይን እያደረኩ ነው። አግዙኝ ከቻላችሁ። ስታክ ያደርጋል። የሆነ ኮድ ላኪልኝና ልላክለት እንደኛ እንደ ቅድሙ ወይ አንቺ በውስጥ ላኪለት የምነግርሽን ኮድ። ከዛ ኮመንት ላይ ሞዴሬተሮች እና እኔ ፈልገን እናስገባዋለን። እስኪ ነገ እናያለን። ነገ ኦኬ፣ ችግር የለም ማይደርስ ልኬልሻለሁ። ሆሳም የሚባል ልጅ ፈልጉ ኮመንት ላይ ጋይስ ሞዴሬተሮች። መልሽ ታስገቡኛላችሁ። ፎሎ ላድርገውና ፎሎ ባክ መልሶልኝ ላይቭን ሼር ላድርግለት። እንትን ልትወርጂ ከሆነ ፕሮፋይሉን ስዊት ናት እንዴ? ስዊት ለአበበች ላኪላትና ፕሮፋይሉን ለእኔ ትላክልኝ አበበች። ከዛ እኔ ለሞዴሬተሮች ልክላቸዋለሁ። በአንዴ ይቀልቡታል ሲገባ። እንትን ማለት ነው። ስቶርሚ እንዴት ነው ልትገባ የምትችለው? አካውንት ቀይራ ልትመጣ ነው። አካውንት ቀይራ ትምጣ። የቀየረችውን አካውንት ለአበበች ትላክላትና አበበች ለእኔ ትላክልኝ። እንደገባች አስገባታለሁ። ለምን ይሄ አካውንቷ ዋርኒንግ ሰጥቷት ይሁን ፕራይቬቱን መክፈት አቅቷት ይሁን አይዶን ነው። ትመጣለች። ዲሌት ሳረግ ሳላውቀው የሆነ ሰው ኢንቫይት አደረኩማ። እሺ ሪሙቭ